ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? አሜን። ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ በባለፉት በሶስት ተከታታይ ክፍሎች በጣም ሁለት ተከታታይ ክፍሎች በጣም የሚጠቅም ብዙ መረጃ እንዳያችሁ ተስፋ አደርጋለሁ። አሁን የማጠቃለያውን ከእህታችን ጋራ አጠር ባለ መልኩ ብዙም ሰዓት አንይዛችሁም የቀሩትን ማጠቃለያዎች ቪዲዮዎችን እያየን እንመጣለን። አቤቷ ሄጄ ነበረ ምሳ ተጋብዣለሁ። አብሬያቸው ከነሱ ጋር ሄጄ ጸሎት አድርገናል። ከዛም በተረፈ ደግሞ ልጇን እንዴት አይነት ቁም ነገር እያስተማረችው እንደሆነ በቪዲዮ ላይ እንደምትመለከቱት እሱን አይቼ መጥቻለሁ። ሌሎች የምትነግረን ነገር አለ። እናንተም ኮሜንት ስትጽፉ ከሷ ምን ያህል እንደተማራችሁ እየጻፋችሁ ትምህርቱን እንድትከታተሉ በእግዚአብሔር ስም ጋብዛለሁ። መልካም ቆይታ። እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። እንዴት ነው መምህር? አለው እግዚአብሔር ይመስገን። እንግዲህ ለሶስተኛ ጊዜ ተገናኝተናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንኳን ደህና ቆያኝ። እንዴት አየሽው ኮሜንቱን ወይም ደግሞ ፊድባክ ምላሹን እንዴት አየሽው? እንደዚህ አይነት አቀባበል እንደሚኖረው እየፈራሁ ነበረ። ግን አብዛኛው ሰው የሰጠው ኮሜንት በጣም አስደስቶኛል፣ አስገርሞኛልም። ለመቀበል ያቃታቸውም ሰዎች አሉ። አልፈርድባቸውም። ያው ሰው በቦታው ላይ ራሱን ካላገኘ በስተቀር እንደዚህ አይነት ነገሮችን ሊቀበል ስለማይችል በጣም ደስ የሚልን ኮሜንት አግኝቻለሁ። ስለተናገርኩም ደግሞ እኔም ደግሞ የበለጠ ደስተኛ እንደሆነ አድርጎኛልና የሰጡኝን ኮሜንቶች በደስታ ነበር ያነበብኩኝ። ሁሉንም ኮሜንቱን ላይክ እያደረኩ ያለፍኩትና በጣም ደስ ብሎኛል። መምህር ከህይወት ታሪክሽ ተምር ያለው እኔም እንዲህ አይነት ህይወት ኖር ያለው የሚሉ ሰዎችን ኮሜንት አላየሽም? ብዙ አይቻለሁ። ያው የሚያቆኝ ሰዎች በድምጽ ለዩኝ ሰዎች ኢንቦክስ መታው ማውርተውኛል። የራሳቸውንም ህይወት አካፍለውኛል። እኔ የሚገርምሽ ካንቺ የባስኩ እንደዚህ ነበር የሚሉ አይነት አነጋገር የነገሩኝ እህቶች ነበሩና በጣም ተገርሜያለሁ። ማለት የኔ ህይወት ብቻ ይመስለኝ ነበር እንደዚህ የሆነውና የነሱንም ሳይና ከዛ በኋላ ያለውን ነገር ደግሞ ለምን ምክንያት ልናገር እንደፈለኩኝ ምክንያቴን ደግሞ በአግባቡ ስለተጠቀምኩበት ደስተኛ ሆኛለሁ። በጣም አመሰግናለሁ። እስቲ ባለፈው ኢንተርቪው ሳደርግሽ ይሄንን በተናገርኩ ይሄንን ነገር ባቀረብኩኝ ኖሮ ጥሩ ነበረ መርሳት አልነበረብኝም ብለሽ ያሰብሽው ከዛም በተረፈ ደግሞ የግድ መታለፍ የሌለባቸውን ታሪኮች ብቻ ሳይሆን ከህይወትሽ እኔም ራሴ ብዙ ስለተማርኩኝ እኔም ደግሞ ሰዎች ደውለው ስላንቺ የነገሩኝን ነገር በቴሌግራምም ቮይስ ያደርጉልኝ ነገር እያወራን ትንሽ እንቆይ። እሺ ካንቺ ልጀምርና እስቲ በመጨረሻ ላይፍ እንዴት ነው ወይም ደግሞ እግዚአብሔር ያደረገልሽ ነገር እስቲ ከምስክርነት ብትጀምሪ። በእውነቱ ለመናገር ህይወቴን ለመተረክ የፈለኩት አንተም ጋር መጥቼ መናገር የፈለኩበት ሶስት ምክንያቶች አሉኝ። አንደኛውና ዋነኛው ምክንያት የአደባባይ ንስሐ እንዲሆነኝ ስለፈለኩኝ ነው። ምክንያቱም እንዲህ አይነት ንስሐ ወይም ደግሞ በዛ በአህዛብ ህይወት ውስጥ በጨለማ ህይወት ውስጥ የነበርሽበትን ህይወት እኛ አንቀበልም ነበር ያሉኝ ካህናትና ንስሐም እንደሚያስፈልገኝ ያመንኩት ያው ከተጠመቅኩ በኋላ ስለ ንስሐ ባሉ ትምህርቶች ነበር። ንስሐ ለመግባት ተደጋጋሚ ሲሄድ አህዛብ ህይወት ላይ ነበርሽን ህይወት እኛ ሳንሆን ክርስቶስ ነው ይሻረልሽና አንሰማም ነው ያሉት። እሱን በማመንሽ ብቻ ተሽሯል። በማመኔ ብቻ ተሽሯል። እግዚአብሔር ይመስገን። እንደዚህ አይነት ነገር መኖር ራሱ ደስ አይልም? እጅግ በጣም ደስ ይላል። ይሄ ነው በጸጋው ድነናል ማለት ይሄ ነው። ከዚህ በኋላ ላለው ግን ተጠያቂ ነሽ እንደዛም ነበር ያሉኝ። እኔ ግን በሰዓቱ የሚሰማኝ ምንድነው ያጠፋቸው ጥፋቶች የበደልኳቸው በደሎች እጅጉን ያስከፉኝ ስለነበረ በየቀኑም በየሰዓቱ በየደቂቃው ምን ያህል ክርስቶስን ስጋፋው ስጎዳው እንደነበረ ስለማስብ ንስሐ እንድገባ ፈልግ ነበር። ያንን ተናግሬ እንዲቀልልኝ የሚረዳኝም ሰው ፈልግ ነበርና አንዳንዴ ማውራት ጥሩ ነው። ጥሩ የሚሆነው ማውራት ደግሞ ለምን አይነት ሰው ነው? በመንፈሳዊ ራሱን ያነጸና ስለ መናፍስት የገባው ስለ ሥርዓተ ቤተክርስቲያን የገባው ሰው አድምጦ ይረዳሃልና እንዲህ አይነት ሰውን ፈልግ ነበር። በእውነቱ አንተን አግኝቼ እንደው ተናግሬ በአደባባይ ንስሐን ገብቼ አይምሮዬን ነፃ አረጋለሁ ብዬ ተመኝቼም ነበር። የተመኘሁትን አንደኛው ምኞቴን አሳክቻለሁ። እግዚአብሔር ይመስገን። አሜን። ሁለተኛው
እንደነገርኩ እዛ በነበርኩበት ህይወት ውስጥ የነበሩ እህቶች ነበሩ እኔ ብቻዬን አልነበረምና እንደነዚህ አይነት ህይወት ውስጥ ያሉ ሰዎች በጣም ያሳዝኑኛል ከዚህ ነገር ተምረው ራሳቸው ማዳን እንደሚችሉ ስለማምነበት እግዚአብሔር ደግሞ ቸር አምላክ ነውና አምኖ ስለሚቀበያመነን ሰው በንጽህና ስለሚቀበል ስለሚምር በቅፉ ማኖርን ስለሚችልበትን አንድ ከኔ ትምህርትን እንዲወስዱና ንስሐ ገብተው ወደ እግዚአብሔር ቤት እንዲመለሱ እንዲቀርቡ ከዛ ኃጢያታቸው እንዲወጡ እግዚአብሔርን ብቻ ይዘው መኖር እንዲችሉ ትምህርት እንዲያገኙበት ነው ሁለተኛው ሶስተኛውና የመጨረሻው ምክንያት ደግሞ ምስክርነት ነው ምስክርነት ያደረገልሽን እንደ ምስክርነት ነው እግዚአብሔር ከምን አይነት ህይወት ውስጥ አውጥቶኝ ዛሬ ላይ ያለውበትን ህይወት እንዲያኖረኝ እንዳለና እንደኔ ያለችን ሴት ያንን ያህል በደል የሰራች ያንን ያህል ኃጢያት የሰራች ሴት በዚህ ነው ያህል ደረጃ ምሮ ደግሞ ስጋና ደሙን እየመገበ የሚያኖር አምላክ መኖሩን ሳስበው ይህ ለኔ ትልቅ ነገር ነው በህይወት ከተደረጉልኝ ነገሮች መሃል በጣም ትልቁ ነገር ነውና እንደ ምስክርነት እንዲሆንልኝም ነው በአደባባይ ያወጣሁት ብዙዎች እንደ ያን ነገር አደባባይ ላይ መውጣቱ ለልጅሽ አይጎዳም ቤተሰብሽ ላይ ተጽዕኖ አይፈጥርም ነው ያሉኝ እኔ ክርስቶስ ነው ለኔ ትልቁ ምክንያቴ ምልክቴምና ክርስቶስ በኔ ውስጥ እንዲታይ ይፈልጋለሁ የእግዚአብሔርን ቸር ስጦታ ምህረቱን ትዕግስቱንና ፍቅሩን ሰዎች እንዲረዱ ይፈልጋለውና በዛም ደግሞ በኮሜንቶቻቸው እግዚአብሔርን የሚያመሰግኑ አብዛኞቹን ሳይ በጣም ደስ ብሎኛል መምህር እና ለነዚህ ለሶስት ምክንያቶች ነው ራሴን ወደ ሚዲያ መጣሁት አሁን ግን መናገር የምፈልጋቸው መናገር የነበረብኝና ደግሞ የቀሩ የተረሱ ነገሮች ነበሩ እነዛ ምንድናቸው አንደኛ በነበርኩበት ህይወት ውስጥ በዱባይ በነበረው ህይወቴ ውስጥ በነበረ ጊዜ ከኢትዮጵያ ሴቶችን ያስመጡ ለዚህ ስራ ብቻ የሚሸጡ ያው ሐሳይ ደብተራ አሉ እዛ ሚኖሩ ሐሳይ ደብተራ ማለት ያው በስመ ደብተራ የቤተክርስቲያን ትክክለኛ ስም ነው ማረክ ስለሆነ በሐሰት ግን ደብተራ ነን ብለው ደብተራናን የሚያቆሽሹ አሉ ደብተራ በሚለው ስም ውስጥ ስር ማሽቀጠል ተቀሽ ሆነው አስማተኛ ኮኮ ቆጣሪ ሆነው ሚኖሩ አሉ እንደነዛ አይነት ሰዎች አሉና ከ13 በላይ ካፍቴሪያዎችን አሏቸው ከ13 በላይ ካፍቴሪያ አለው ሰውየው ማለት ነው እሺ ያንዱ አሁን ስለአንዱ ምትነግረኝ ከ13 በላይ ካፍቴሪያ አለውና እሺ ባለትዳር ነው ሚስት አለችው እዛ ላይ ወረቀት አሰርቶላቸው ከዚህ ከኢትዮጵያ ካፍቴሪያ ስራ በሚል ካፍቴሪያ ሲባል ያው እኔ እንደነገርኩ የኢትዮጵያን አይነት ስራ እንጂ የሚመስለው ዘሞት ወይ ደግሞ አካለን ራስን መሸጥ እንዳልሆነ ነው ሰው የሚረዳው እሺ ወረቀት አሰርቶላቸው ይወስዳል እዛ ገላቸውን ይሸጣሉ ያው ማን ነው ወሳጁ እሱ ደብተራውና ሚስቱ እንዴ እና ለዝሙት ስራ ነው ከዚዟቸው መሄደው ምን አይነት ሴቶች ያው በቃ ስራ የሚፈልጉ ሴቶች ወደ ዱባይ መሄድ ሲፈልጉ ስራ ኦንላይን ስራ አለ ብሎ ተለቆ በዛ ስራ ላይ ሁሉም ሰው ይገባል በደላላም በኩል ወረቀታቸውን ያስጨርሰላቸዋል ወረቀት ያሰራላቸዋል የ2 አመት ሙሉ እሱ ጋር ይገባይ ሴት በደብተርናው በመተት ታስራን የምትኖረው እየሰራች ለሱ ነው ገቢ የምታስገባው እሱ ጋር ነው የምትኖረው ቤት ዶርም አለ ተካራይቶ የሚያኖራቸው እያንዳንዱ ካፍቴሪያ መጥቶ ይቀጥራቸዋል ማለት ነው እና በእንደዚህ አይነት ሁኔታ የሚያሰራ ሰውዬ አለ ስለዚህ በደብተርናው ይሰራል በካፍቴሪያውም በንግድ ይሰራል እና እሺ ያገለግላል እዛ ዱባይ ያገለግልም ከአባቶች ጋር የመታየት ቤተክርስቲያን የሚሄድ አለው አይደል እና ማንም ሰው አያቀበትም ይሄን ነገር አብዛኛው እህቶች ደግሞ እዛ እሱ ቤት የገቡ እህቶች ከሱ ቤት ጠፍተው ይወጡ አብደው ጤናማ አይደሉም በቃ በአጠቃላይ እንደ እብድ ነው የሚያረጋቸው ስለዚህ በድግምት ነው የሚያመጣቸው በድግምት ነው አስሮ ያስቀምጣቸው ማለት ነው ትክክል እና ያሰርቃቸው ስርቆትም እንዲሰርቁ ነው የሚያደርጉ ኪስ እንዲያልቁ እንደዚህ በብዛት ብዙ ገንዘብ ሰርቀው ምናምን እንዲያስገቡለት ይፈልጋል እንዲህ የሆኑ እህቶችን አቃለው የደረሰባቸው አብረውኝ የነበሩ እዛው በነበርኩበት አጋጣሚ ተገናኘን የተዋወቀን ከሌ ቤት ግን እንዳትገቢ ብትሞች እንደዚህ አይነት ሰው ቤት እንዳትገቢ ብሎ ስለሚመክሩኝ አውቀ ነበርና ደብተራ መሆኑ በምን ታወቀ ሰውየው ያው ካህን አይደለ በክህነቱ ነው የሚኖረው ነው ካህን ነው ባለ ትዳር የሆነ ካህን ነው ተብሎ ነው የሚታሰበው የሚሰራው ድግምት ከላያቸው ለሚለፈልፈው መንፈስ ስለሚያውቁ ነው አንዲት ልጅ አለች አሁን እስር ቤት ነው ያለችው ከወር በላይ ሆኗታል ከታሰረችና እዛው ዱባይ እሺ
እሱ ጋር ተሰራ ነበር ያው እሷ ላይ መንፈስ ይጮህ ነበር እሱ እንዳስደገመባት እንዴት ነው የሚጮህ ጠጥታ ሰክራ ራሷን ልታጠፋ ምናምን ትፈልጋለች እና ፍቅረኛ ስትይዝ ፍቅረኛዋን ትደበድባለች ከፍቅረኛዋ ጋር ትጣላለች ፍቅረኛው እንዳይነካት ራሱ ከላዋ ላይ መንፈሱ ተነስቶ ይናገራል እኛ ገንዘብ እንድታስገባለን እንጂ ምን ፍቅር የምትዳር ነው እያለ ይናገራል መንፈሱ ከላዋ ላይ ኖርማሊ ሰውየው የሚታወቀው እዛ ዱባይ ውስጥ በምንድን ነው እዛ ዱባይ ውስጥ የሚታወቀው በካፍቴሪያ ባለሀብት ስራ ነው ከዛ ጎን የክህነት ልብስ ምናምን ለብሶ ይታያል የክህነት ልብስ ለብሶ የሚታየው ኢትዮጵያ ሲመጣ ነው እዚህ ሲመጣ እንጂ እዛ ዱባይ ላይ ኖርማል አለባበስ ነው የሚለብሰው እና ቡና ቤት እንትን ነው ይሄ ጭፈራ ቤት አይ ጭፈራ ቤት አይደለም ዱባይ ላይ እነዚህ ጭፈራ ቤት ክለቦች ምናምን ይፈቀዳል ግን እዛ ቦታውን በስነ ስርዓት ለመናገር ሙሰፋ 10 11 12 የሚባሉ ቦታዎች አሉ እና ወይ ደግሞ ሻቢያ ይባላልና ሰፈሩ ሻቢያ ወይ ደግሞ ሙሰፋ እሺ 10 11 12 እና የሱ ካፍቴሪያዎች ያሉት ሙሰፋ 12 ላይ ነው 13ቱም ካፍቴሪያዎች ያሉት ማለት ነው የሰፈሩን ስም የምናገረው በእርግጠኝነት የሚያውቀው ሰው ይኖራል ብዬ ስለማስብ ነው እና እዛ ነው የሚኖረው እዛ ነው የሚሰራው ማለት ነው የሚያሰራው ሰዎችን እያመጣ ከዚህ ይዞ ይሄዳል ማለት ነው አዎ ከኢትዮጵያ በኤምባሲ በኩል ስራ አለ ብሎ በኤምባሲ በኩል ስራ አለ ብሎ ያሰሪና ሰራተኛ ተፈራርሞ ይወስዳል ከዛ በኋላ የሚያስገባው እዛ ካፍቴሪያ ነው ማለት ነው ለዝሙት ስራ ለዚህ አጋጣሚ እንግዲህ መልእክቱን ያስተላለፈች ነው እዛ ቦታ ላይ እየሰራችሁ የነበራችሁ ሰዎች ኮሜንት መጻፍ ትችላላችሁ ሌላም የምታውቁት መረጃ ካለም ደውላችሁ መናገር ትችላላችሁ በቤተክርስቲያን አገልጋይ ደረጃ እንደዚህ አይነት ስራ የሚሰራ ሰው ያሳፍራል ግን ሀብታም ለምን ሆነ አይደለም ለምን ካፌ ከፈተ ወይም ደግሞ ለምን ስራ ሰራ አይደለም ግን እህቶችን ምን እንዳደረጋቸው ያውቃል እህቶችም ገና ገብቶ ይመሰክራሉ ገና ብዙ ነገር ይመጣል ማለት ነው ስለዚህ በጣም ያሳዝናል እጅግ በጣም የሚያሳዝነው በዚህ አጋጣሚ መመረጥ እንድታስተላልፈላቸው መፈልገው በምን ስራ ዘርፍ ነው የምትሄዱት ስራ ዘርፋችሁ መለየት አለባችሁ ካፍቴሪያ ሲባል በዱባይ ወይም በአረብ ሀገራት ላይ መስተንግዶ ካፍቴሪያ ሲባል ትክክለኛ የኢትዮጵያን ካፍቴሪያ የሻይ የቡና የኬኮች ካፍቴሪያ ሳይሆን የዝሙትን ስራ ነውና በአጠቃላይ የምትሄዱት ከማዳም ቤት በተለየ ሃውስ ሜድ ሆኖ በመዳም ቤት ካልሆነ በስተቀር ወይም ደግሞ በፋብሪካዎች ስራ ካልሆነ ሴልስ ካልሆነ በስተቀር እንዳትሄዱ በእነዚህ አይነት ሁኔታ ደግሞ ሴልስ ነው ብሎ አጋጣሚ ስሙን ቀይረው እንኳን ቢመጡ እዛ ሄዳችሁ ስራው ተለይቶ ስታገኙ ወዲያው ሳትነካኩ የመጣችሁበትን ገንዘብ ብቻ ከፈሉ ብሎ የሚያስጨንቃችሁ ሊሆንም ስለሚችል ይሄንን ስራ ከመግባታችሁ በፊት ለህግ አካል አሳውቁ የዱባይ መንግስት እንዲህ ነገርን አይደግፍም ግን ያው ተደብቀው ነው የሚሰሩት ተደብቀው ስለሚሰሩ እናንተ ለዱባይ መንግስት ሲም ካርድ እንኳን ባይኖራችሁ ስልክ መያዛችሁ በነፃ በባዶ ሲም ካርድ በሌለው ስልክ ራሱ ለዱባይ መንግስት መደወል ትችላላችሁ ያው ቁጥሩ አሁን ለጊዜው ረስቼዋለሁ ሳስታውስ በኮሜንት ላይ መመር እንዲያስቀምጥ አደርጋለሁ ማለት ነው እና አሳውቃችሁ ከዛ ህይወት ውስጥ ራሳችሁን ለማውጣት ለማዳን ጣሩ ነው ማለት ይሄን መልእክት በጣም አመሰግናለሁ መልእክቱን ሰምታችኋል እስቲ ወደ ምስክርነቱ እንሂድ እሺ መጀመሪያው ምስክርነት እንግዲህ ክርስትና በተቀበልኩኝ በወሩ ማጨረሻ ማለት ነው ጳጉሜ ነበርና ያው በላይቭ ገጠመኝ ላይ ገብቼ መስከረው ነበር ግን እየመሰከርኩኝ ተቋርጦ ስለነበረ ደግሜ መሰክራለሁ በጳጉሜ ወር ውስጥ ጳጉሜንም እየጾምኩኝ ጳጉሜ ጸበል መጠመቅ እንዳለብኝ ጳጉሜ የጥምቀት ወር እንደሆነ ድሮ ምሳማ ስለነበረ ያን ነገር መተግበር ፈልግና አንዲት መዳም ቤት እየሰራሁኝ ጸበሎች እያሳደርኩኝ ውሃዎች እያሳደርኩኝ ተጸብዬ ነበር ወደ ስራ ወርደውና አብሮኝ ሁለት ፊሊፒን ሰራተኞች አሉ ጸሎት ስግደት የማይወዱ ፕሮቴስታንት ናቸው ጳጉሜ 2 ማታ ውሃዎች አሳድሬ በ3 ጧት ተጠምቄ ለመውጣት ቅዱስ ሩፋኤል እንዲባርክልኝ ውሃውን ውጭ አሳደርኩኝና ጳጉሜ 2 ማለት ነው ከማዳም ጋራ ተጣላን በመንድነው የምንጣላው ትምርት ማር ነበር እንደነገርኩ ቲክቶክ ላይ ያንን ትምርት እንዳለማር መንፈሳዊ ህይወት እንዳላካሄድ ቤት ውስጥ ምንም አይነት ጸሎት ስግደት እንዳላካሄድ ከልከላይ ነበር ሴትዮዋ እና ስልኬንም ቀምታኝ ነበርና ይቺ ሴት ስልኬንም ቀምታ ልትገለኝ አስባ ነበር ለምን
አላቅም በምን ምክንያት እንደሆነ ግን ምክንያቱን እስካሁን ባይገባኝም ብቻ ለትገለኝ እንደነበረ ነው መጨረሻ ላይ ተናገረችው ራሷ እና ስልኬን ቀምታ ስለነበረ ትምርት መከታተል አልችልም ሌላ ትርፍ ስልክ ደግሞ በሰዓቱ ነበርኝና ሌላ አካውንት ከፍቼ ተደብቄ ማር ነበር እና በሁለት ማታ ውሃ ውጭ አሳድሬ በሶስት ጧት የቅዱስ ሩፋኤልን ጸበል ተጠምቄ ስወርድ ጠራችኝና ምን አለችኝ እኔ ከዚህ ቤት ህይወትሽ እንዲያልፍ ነበር የምፈልገው ገድጌሽ የሬሳሽ ነበር ልጥለው የፈለኩት ነገር ግን ይሄን ከማደርግ ውጪ ስራም በሰላም ለቀቂልኝ እኔውና ስልክሽ ትምርትሽን መማር ከፈለክሽ ተማሪ ግን ስራ ፈልገሽ ውጪ ስራ እስከምታገኝ ግን ስሪ ብላኝ ያለችና ይሄን ያደረገ ቅዱስ ሩፋኤል ነው እውነቱን ስላጋለጠ ልታደርግ ያሰበችው ነገር የልቧን ሐሳብ አውጥቶ መታ አናገራት እና ያ ከመሆኑ በፊት ግን በህልሜ ምን አይቼ ነበር ሴትየዋ ራሷ ከሰባተኛ ፎቅ ላይ ነው ምናድረውና ከመናድርበት ክፍል ወደ መሬት ስትወረውረኝ ነበር ያዩት በህልሜ ከዛ አንድ ልክ እንደ ሱፐርማን ሆኖ የበረረ መጥቶ አንድ ወጣት ነው ቅፍ አርጎኝ ይዞኝ የሆነ ወንዝ ዳር ትልቅ ዛፍ ነበርና ዛፍ ላይ ቁጭ አድርጎኝ አይዞሽ አሁን አትወርቂም ድነሻል ተርፈሻል እና ለምንድነው ምትወረውርሽ ሴትየዋ ብሎ ሲለኝ እኔ አላቅም ምን እንዳረኩኝ ምንም አላቅም ቢይስል በቃ አይዞሽ አሁን ምንም ምትሆኙ ነገር የለም በሰላም ትይጃለሽ በሰላም ወደ ቤትሽ ትገቢያለሽ ብሎኝ በህልሜ እንደዚህ አይነት ህልም አይቼ ነበርና ጧት ይሄንን ስትለኝ ሴትየዋ ከዛ ቅዱስ ሩፋኤል ማን ነው ብዬ ጎግል ማድረግ ጀመርኩኝ የቅዱስ ሩፋኤልን ስዕላድኑ ለማየትና በስነ ስርዓት ከቅዱስ ሩፋኤል ጋር የሚመሳሰል ሰው ነበር በህልሜ ያየሁት ያን ጊዜ ሙስሊም ነበር ይሻላል አይ ክርስትና በተነሳ በወሩ ነው በወሩ ጳጉሜ ውስጥ ማለት ነው አዎ እና አንድ ይሄንን አድርጎልኛል ቅዱስ ሩፋኤል ሴትየዋ እንዳትገለኝ በሰላም ከሴትየዋ ቤት እንደወጣ አድርጎኛል በትክክል ያየሽው ነው የሆነው ያየሁት ነው የሆነው በስነ ስርዓት ሌላው ደግሞ ምንድነው ወደ ሀገር ከተመለስኩኝ በኋላ ያደረገልኝ ምንድነው ቅዱስ ሚካኤል ለምን ወደ ሀገር ሳልመለስ እዛው ዱባይ ሆኜ ቁርባን አከታተየ ቁርብ ነበር እና ቡናም ኖርማል እንጂ መጠጣው እንደዚህ ሱስ ምናምን አልነበረብኝም ለማዳሞች የቱርክሽ ቡና ፈላ ነበር ቱርክሽ ኮፊ የሚባላልና በጣም ደቃቅ ነው የላመ ነው እና ያንን ለማዳሞች ያፈላው ሰሰጣቸው ማንቆርቆሪያ ውስጥ የሚቀራው አተላ ነበር አተላው ደግሞ ግግር ብሎ ይጣበቀኛል ቡናውን አድርሼ ስመጣ እዛው ማንቆርቆሪያ ውስጥ አተላው ልክ ከባህር አሸዋ ወጥቶ የሚጋገራለ እንደዛ ሆኖ ነው ማገኘውና ይሳውረኝና ቁጭ ብዬ ያንን በማንኪያ በላ ነበር አተላው እና ያንን ሳደርግ አይታወቀኝም መብላስ ጀምር አላቅም ግን ሲሸተኝ ወይ እንዴት ያምራል ማለቴን አስተዋውሳለሁ ወይ ሲያንቀኝ ትንሽ ሲለኝ ምናምን ውሃ ለመጠጣት ወደ ራሴ መመለሰውና ሙሉ ለሙሉ ነበር የሚቀየረኝ ነበር ከዛ በቡና ተጨመላልቄ ምናምን ራሴን ማገኘውና ምንድነው በስማሙ ለብያ ማትቤ ውሃ ጠጥቼ ትንታይን አስታግሼ ጸሎት አድርገ ነበርና ይሄ ነገር ቆሎ ቡና ገዝቶ ቆልቶ ወደ መቆርጠም ተቀየረ የሚቆለውን ልክ እናቶቻችን እንደዚህ ብሎ ዘገና ጎን እንደሚቆሉ ቡና በቀን 3 4 5 ጊዜ ካልተጣውኝ አይምሮይ ሰላም ማሰብ አይችልም ለአንድ ወር ያክል የሚሆን ከስራ ተቁርባኑ ራሴን አራኩት ያንን ያረኩበት እንደዚህ ያደረገኝ ቁርባኑ መቀበል ፈርቼ ማለት ነው እና ንስሐ ለመግባት እንዳልሄድ የንስሐ አባቴ ያው ቡና መጠጣት ይቻላል አይቻልም በሚሉት ተጠይቃቸው ይቻላልም አይቻልም የሚባል ነገር የለም መጠጣት ይቻላልሽ ያው ጾም ካልከለከለሽ ብለውኝ ነበር እና እንዲያረጋኝ ብዬ ብነግራቸው አይረዱኝም ምንድነው ማረጋው ብዬ ቡና አተላውንም ስበላ ቆሎንም ስበላ ዱቄቱንም ስቅም ከረምኩኝና በስተመጨረሻ እረፍት ወጣሁኝ ከስራ ቦታ ወደ ጃዛ ቤትና ጃዛ ቤት ማለት እረፍት ማድረጊያ ነው እረፍት ማድረጊያ ነው ያኔ የወጣውበት ምክንያት ደግሞ የሚካኤል ጽዋ ማበር ተጠጣ ነበር እኔ ማርፍባት ሀበሻ እሷ ጋር ይገባ ነበር ጽዋ ማበር ነይ በላይ ስለነበረ ስራ እንኳን ማገዝ ባልችልም መጥቼ ግን ከበረከቱ ተሳትፌ መለሳለሁ ብያት ሄድኩኝ እንደ ሄድኩኝ ጽዋ ገባ ያን ጽዋ ማበር ተቀበለን ካስቀመጠን በኋላ ማበርተኞቹ ልትሸኝ ስትወጣ እዛው ተንበርክኬ ጽዋው ፊት ለፊት የቅዱስ ሚካኤል ስዕል አድኖ 3 ገብቶ ነበር ቤት ውስጥ
ሻማም ሁሉም ነገር እየበራ ነበረ እዛው አልቅሼ ቅዱስ ሚካኤል እኔ ከቁርባ አርቅ ያለው በዚህ ቡና ሱስ ምክንያት ይሄንን ቡና በቃ እንድጠላው አድርገኝ እና ወደ ቁርባኑ ልቅረብ ፈቃደ ከሆነ ገና ዛሬ ነው የምጠይቅ እስከ ዛሬ ከመጣው ወደ ኦርቶዶክስ ወደ 3 ወሬ ነው አልጠየቅኩም ግን እስኪ ቀረበኝና ይሄን ነገሮች አላቅልኝ ብዬ ተሳልኩኝ በርግጥ እኔ ምንም ነገር ላስገባል ይሄ ላድርግልህ ምለው ነገር የለኝም እንደመታቀው ህይወቴ ደሞዜን አምጥቼ ዱቤ ነው የምከፍለው ያለብኝን እዳ ነው የምከፍለው ግን ለስም ለክብር ግን ይሄ ጽዋ ከዚህ ቤት ሳይወጣ መስከሬ እንደወጣ ነው ማደርገው ቤት ተስዬ ወደ ስራ የተመለስኩኝ በወሩ ጽዋ ማበሩ ስለሚወጣ ልክ ጽዋ ማበሩ ሊወጣ 10 ቀን ሲቀረው ቡና አስጠላኝ ሲሸተኙላ ሊያስመልሰኝ ይፈልጋል ሳፈላላቸው ለማዳም ማክስ ያረኩኝ ምናምን ማፈላላቸውና በጣም ቡና እስከመጥላት ስደርስ ቅዱስ ሚካኤል ስሜ ተመሰገነ ይሁን ራዳይ ማለት ነው ሰማይ ማለት ነው አመሰግናለሁ ይዬ መመስከረማ አለብኝ አልኩኝና 20 ድርሃም እጄ ላይ ነበረች 20 ድርሃም ይዤ ሄድኩኝ ገርሞኝ በጣም ሄድኩኝ ቡና አስጠላኝ እዛው ነገርኳቸው ምስክርነትን ሰጥቻቸው እንደዚህ ምክንያት በቡና ሱስ ምክንያት ከስጋው ደሙ ርቄ ነበር በቅዱስ ሚካኤል ኃይል ደግሞ ወደ ስጋው ደሙ አሁን ልቀርብ ነው ቡና አስጠልቶኛል ቅዱስ ሚካኤልን አመስግኑልኝ ብዬ ምስክርነትን ሰጥቼ 20 ብሯን ሙዳይ መስዋዕት ውስጥ አስገብቼ በዛው ሂጄ ንሳቀነውና ወስጄ ወደ ስጋው ደሙ ድጋሚ ዳግም ተመለስኩኝ ማለት ነው ይሄ በሰው ሀገር ላይ ያለው የተደረገልኝ ነው በጣም ይገርማል ለቀላል ሊታይ ይችላል ግን ምን ያህል እንደተፈተንሽበት ምን የሚታወቀው ቦታው ላይ ሲኮን ነው በሰው ጫማ ውስጥ ሰው በረገጠው ጫማኛ ምናቀው ነገር የለም በዛ ጫማ ውስጥ ገብተን ስንጨም ነው ጠበበን ሰፋልን ለምንችለውና ያለብሽን ችግር ስትነግኝ እንዲጋባብን የሚችለው ስንረዳሽ ነው ትክክል እና እግዚአብሔር በቅዱስ ሚካኤል በኩል እንኳንም ተማለደሽ አሜን ሶስተኛው በሰው ሀገር ላይ ሆኜ ደግሞ የተደረገልኝ የሰማዕቷ ቅድስት አርሴማ ነው ሰማዕቷ ቅድስት አርሴማ ያው ገድሏን ሰማለው ታሪኳን ሰማለው አደምጣለውና እንደዚህ በአከታተየ ቅዱስ ቁርባን ስቀበል እናቴ ቤተሰቦች የሚያመልኩት መንፈስ እናቴን ይቃወማት ጀመረ እኔንም ይቃወመኛል ግን ቤተሰቦችን ሊያጠቃ ፈለገ እና እናቴን ሽባ አደረጋት እሺ ምናቸው እግሯን ማለት ነው እሺ እግሯን አሳበጠ ቀኝ እግሯንና ሽባ አደረጋት በቃ መሄድ አትችልም ቤት ውስጥ አስራቀረች ከዛ ኢትዮጵያ ማቃቸው ድሩ እንደዚህ ቡና ቤት ሰፈር ምናምን መንደር ውስጥ ማቃቸው ልጆችን ፌስቡክ ላይ አነጋግሬ ባካችሁን የሰማዕቷን የቅድስት አርሴማን ጸበል እምነቷንና ጧፍ እዛ አስባርካችሁ ለናቴ ውሰዱልኝ ላኩልኝ ብዬ ከወንድሜም ጋር አውርቼ እሻሉኝ ወንድሜ ጋር ተነጋግሬ ተቀበላቸው ሄዶ ጧፍ እዛ አርሴማ ቤተክርስቲያን አስባርከው እምነቷንና ጸበሏን አድርገው ሰጡት ከዛ ወንድሜ ለናቴ ይሄ ነገር ጸበል መሆኑን እምነት መሆኑን እንዳትነግራት ሄደ እግሯ ላይ እየቀባው አጣጣት እያሰርክላት ጸበሉንና እምነቱን ቀላቅለ እግሯን ያበጠውን ቦታ ከፍሉን እየቀባ እሰርላት ምግብ ሳትበላ አንተም ምግብ ሳትበላ አልኩት እሺ አለ እሷ አልቀበልን ብትል ሲል አይ እዛ እሷ ኮተት ፍለጋ መሄዷ ስለማይቀር እንደዛ አይነት ነገር ይላኩላት ነው የሚመስላት ማለት እሷ ትሄዳለች እንደዚህ ባላውሊያሽ ጋር መድኃኒት ፍለጋና እሷንም ማሳመንኳት ከእንደዛ አይነት ነገር የመጣ መስሏት ተጠቀመች ያ መንፈሱን ነው የሸወድኩት እንጂ እሷን ለማዋሸት ፈልጌ አይደለም እንቢ እንዳይል ነው ከዛ በሶስተኛው ቀን ከጉልበቷ ወርዶ እብጠቱ ቁርጭምጭሚቷ አካባቢ መገል ቋጠረና አበጠ ተሰበሰበ እና እዛ ወረድ ብለ ቀባሁ ያልኩት ከዛ ፈንድቶ ወጣላት ማለት ነው መራመድ ቻለች ልክ ያንን ደሞ እንዳደረገች በሳምንቱ ደሞ ጉሮሯን ያዛት አንደበቷን ምግብ ማውጣት አትችልም መናገር አትችልም ማውራት አትችልም ምንም በቃ ከዛ የተባረከ ዘይት ቅባ ቅዱስ ፈልጋችሁ ስጡልኝ ብዬ አጡ ጅማ ላይ እንዴት እንዳጡ ባላቀም የሚሸጣለ ቤተክርስቲያን በር ላይ ብሎ ሲለኝ በቃ ሄድና ገዛው በቃ ብዬ አስገዛውት ወንድሜ ውሃ ላይ ምትበላው ምግብ ላይ ሁሉም ነገር ላይ ጠብ ያደረክ ሰጥ ግን ጫት እንዳትቀም ከልክላት አልኩኝ ጫት ይቀማሉ ማለት አዎ ትቀማለች ጫት እና ሙስሊም ሆኖ ማይቀም ብዙ የለም አብዛኛው በነገራችን ላይ መምህር ግን በጣም አብዛኛው እንደው ህግ ነው የሚመስለው
ለምን እንደሆነ አላቅም ከተማ ውስጥ የሚኖሩ አንዳንድ ሙስሊሞች ናቸው ማይቅሙት እንጂ በነገራችን ላይ ቁርአን አይፈቅድም ጫት ሲጋራ ሺሻ አይፈቅድም የሚፈቅድ እስኪመስል ድረስ ግን ይቀማሉ ይጠቀማሉ በእስልምና ውስጥ ይሄ ነገር ሐላል እንደሆነ ነው የሚታሰበው ማለት የተፈቀደ በቃ መጽሐፍ ቅዱሶች ላይ ያለ ነገር ነው የሚመስለው ጫትና ሙስሊም የተሳሰረ ነው በጣም እንደዛ ብየው እሺ አለ ማጫት አቁሚ በቃ ይሄ መድኃኒት መጠቀም አለብሽ ሲባል አረ በፍጹም ጫት የሚያስቆመኝ ነገር አልተጠቀምም ማለች አትጠቀሚም እሺ እንዴት ላድርገህት ምናምን ሲል በቃ ዝም ብለ ጫት ከመቃማ በፊት እሷ ለሊት እንደተነሳች ከእንቅልፏ እንደተነሳች በባዶ ሆዳ ቡና ጠጥታ ጫት ቅማ ነው ምግብ የምትበላው ቁርሷ ምንድነው ቡናና ጫት ነው ያን ነገር ከማድረጓ በፊት በውሃ እንደተጠጣ አድርጋልኩት እሺ አለ እንደዛ ካደረገ በኋላ እግዚአብሔር ይመስገን ጉሮሮዋም በእንደዛ አይነት መልኩ ተፈታላት ቅድስት አርሴማ ይሄንን አድርጋልኛለች እናቴ ይመራልኛለች የጫቱ ጉዳይ እንዴት ነው የጫቱ ጉዳይና የቡናው ጉዳይ ደግሞ እንዴት ነው የሆነው ወደ ኢትዮጵያ ከተመለስኩኝ በኋላ የድንግል ማርያም ስራ ነው እሱ ደግሞ እኔ ጋር እንደስመጣ አደረኩኝ በቃ ሳስበው ቤተሰቦቼን ከኔ ማራቅ የለብኝም የፈለገ ቢበድሉኝ የፈለገ እንደዛ አይነት ህይወትን እንዳሳልፍ ቢገፉኝም እኔ አሁን መዳናቸው ላይ መስራት እንዳለብኝ ተሰማኝ ምክንያቱም እነሱ ላይ ካልሰራው ዋናው መንፈስ ከቤት ውስጥ ተጠቃሎ ካልወጣ ያው በየጊዜ እየታደሰ መምጣቱን ስለማቅ ከዋናው ከዘርግንዱ መጥፋት እንዳለበት ስላመንኩበት እናቴ ማቅረብ ፈለኩኝና አቀረብኳት እናቴን እኔ ጋር እንድትመጣ አረኩኝ እነሳ አባቴን አማከርኳቸው አባ ይፍቀዱልኝ በ10 ሊትር ጀርካን ጸበል ውሰድ ይሄንን ጸበል ወስደው ግን ጫት ላጥብበትና ጫት ላስቀምበት ነው አልኳቸው ከዛ ጫት ላጥብበትና ጫት ላስቀምበት ነው አልኳቸው እሺ ከዛ ልጄ እኔ ይሄ ነው ብዬ አልመክርሽም እግዚአብሔር መንፈስ ቅዱስ በመከረሽ ልክ ነው አንቺ የምትሄጂው እኔን እንጂ የምትመክሪኝ እኔ አንቺን የመምከር አቅም ራሱ የለኝም ነው የሚሉኝ እንሳባቴ እኔ አላቅም አለማወቅ ሳይሆን ብዙውን ጊዜ የማደርገውን ነገር ሲያዩት በተግባር የማደርገውን ነገር ሲያዩት ይገረማሉ እግዚአብሔር አስተምሮ ያመጣሽ ሰው ነሽ ብለው ነው የሚያምኑት እንጂ ሰው ያሸነፍሽ ስለሆነ በዚህም ውስጥ እግዚአብሔር ይረዳሻል ብሎ አስበው ነው አንቺ ምን አስበሽ ነው ግን ጫቱን የምታጥቢበት በጸበሉ እንድትጠላው እና መጀመሪያ ግን ታቦት ሲወጣ የማርያም ታቦት ሲወጣ ቤተክርስቲያኑን በእንብርክኬ ነበር ዙሬ ተሳልኩት እሺ ከድፍረት እንዳትቆጥርብኝ ማለት ነው እና ታቦቷን በእንብርክክ ነበር ጉልበቴም እጅም እስኪዳማ ተንበርክኬ ይዞርኩቴን ማለት ከዱዳሲ ከንቶ እንዳይሆንብኝ ግን በመዳፈሬ ባክሽን መብራኒ ለድፍረት አጥያት አይደለም ይሄንንም ማደርገው ብቻ ስራሽን እንድትሰሪበት ነው እናቴ ጫቱን እንድትጠላና ወደ ጸበልም እንድትቀርብልኝ ነው ብዬ ተሳልኩኝ በጸበል ጫት እጅ ገዝቼ መጣና ፌስታል ውስጥ ውሃን አስመስዬ ጃር የሚጠጣ ውሃ ስለሚመስላት ሃይላንድ ገዝታ እንደምንጠጣ ስለምታቅናቴ እየቀዳሁኝ እጄ ጫቱን አጥበበትና እዛ ግቢ ውስጥ አበባ ላይ ምናምን እደፋዋለሁ ማለት ነው መጥፎ ቦታም አልደፋውም እዛ ሁለት ቀን እንደዛ አረግኳት ሶስተኛ ቀን ላይ ተቃጠልኳለችኝ እንዴት አቃጠላት ስትቀመው በቃ አቃጠላት ያለባታል ምትሆነው ነው የምታጣው እዛ እርጎ ግዢልኝ ወተት ግዢልኝ አለችኝና ከምን አመጣሽው ግን ይሄን ዘዴ አንቺ እኔ አላቅም ማለት ውስጥሽ ዝም ብሎ ያፈለቀው ሐሳብ ነው አዎ አንድም እሱ ነው አንድም ደግሞ ዝም ብዬ በቃ እግዚአብሔር በዚህ መልኩ እንደሚያድናትም ስላመንኩኝ ነው መጨረሻ ላይ አቃጠለኝ ወተት አምጪልኝ አለች ወተት በሰጣት አይተዋት ለማታ መተኛት አትችልም ተቃጠልኳለች ጫቱን ጣለችው በተነችው ሳይ እግዚአብሔር ይመስገን አልኳት ከዛ በስንት ብር ነው የምትገዢ አለችኝ እቺን የምታከለ እስር በ150 ብር ነው የምገዛው መምህር በጣም ትንሽዬ ናት እና በ150 የ300 ብር ነበር የምገዛው እሱን የምገዛው በምንድነው ኩኪስ ሸጬ ኩኪስ ነበር መሸጠው ነው ኩኪስ እየሸጥኩኝ ነው ደህና ነገር ሸጠሽ ጫት ገዝተሽ ትገበያለሽ ያው ከዛ ኩኪስ ሸጠሽ አትርፈሽ ጫት ገዝተሽ ትመጫለሽ ያው ያን የምታደርጊው ግን በዚህ ውስጥ ስራ ለመስራት ነው አዎ አንድ ምክንያቱም እሷን አትቃሚ ብዬ ጫና መፍጠር አልፈለኩኝም እኔን ወዳኝ ቀርባኝ እኔ ጋር ያለው ነገር እንድትረዳ ስለምፈልግ ምንም አይነት ነገር ላይ ጫና መፍጠር አልፈለኩም ለሷ ስል ጀበና ገዛው ሲኒ ገዛው ቤቴ ውስጥ ቡና ማፍላት ጀመርኩኝ ማለት ነው ጣማጭ ሻይ ደግሞ ትልቅ ነበር ለጸሎት ቦታ ጣማጭስበት ከዛ እጣን
ከውጭ ገዝቼ ቤተክርስቲያን ወስጄ አስባርኬ ሰጣታለሁ። እናቴ ይሄንን አጣን ነው የምታጨሽው ሌላ አጣን ምናምን አይገዛም ስላት ይሁን በጣም ነው ደስ የሚሉ ሽታው ምናምን በጣም ነው የምትወደው ጣንና ሽቶ። ግን የሚገርም ሽቶ ሳትቀባ ነው የሚያልቅባት። እንዴት ብዬ ስጠይቃት መጠጣው ትለኛለች። ማን ነው የሚመጣው ጂኒው ትለኛለች። አከፍተ ተጣጣ ራሷ ስትጠጣ ነው ባይኔ በብረቱ አላየው። እንደዛ ነው። እሷ ምን የጠጣሁኝ አትልም። ይሰውራቸዋል። ግን ሽቶ ባዶ ነው የሚቀረው ምንም ሳትቀባውና ሽቶ አይቀመጥላትም። አዳኝ ወልቁና ጨንገር ሙጬም ይወዳሉ። እሷና አያቴ ጋር ሽቶ አይቀመጥም። እና እንደዛ አድርጌ በስተመጨረሻ ጸበል ልስጥሽ ትጠጫለሽ ስለ ወይኔ ጸበል አልጠጣም አለች። የሚያቃጥለው እንዴት ታውሽ እኮ ነው ታይ ጸበል እኮ እኔ አንቺ እኔን ወደሽልኝ አክብረሽልኝ ስለጠራሽኝ ነው ያንቺ ወድጃ ምኝ ተቀብዬ ልጅ ቤትሽ የመጣሁት አለችኝ። እንደዛ ነው አልኩኝ። እሺ ብዬ ተውኩኝ በቃ። ከዛ ቀዝቃዛ ውሃ ስጪ ስትለኝ ጸበሉን ሰጧት። ውሃ ነው ብዬ አሁንም ጸበሉን ስጠጣ ትቃጠላለች። አረ ተቃጠልኩኝ ይሄን ውሃ አልጠጣም በቃ የቧንቧ ስጪኝ ስትለኝ ከቧንቧ ሄጄ ውሃ ቀርጬ ሰጥ ውሃው ደግሞ አያስጠጣም የቧንቧ ውሃ ይከብዳል። ይሄ ደግሞ ይከብዳል አይጠጣም ጮጮም ነው የሚለው አለችኝ። ከዛ መጨረሻ ላይ እንደዛ ያልከኝ ጫቱን ተወች ጫቱን የምትገዢበትን ፋንታ እርጎ ግዢልኝ አለችኝ። በቃ ቀስያለ የተመጣ ተመስገን እየርኩ አባ ተቃጠልኩ የሚለው ግን እሳቸው እንደበት ላይ ሆኖ አጀሬውም ሊሆን ይችላል። ግን ቶሎ ብዬ መቁጠሪያ ላነሳባት አልፈለኩኝም። ምክንያቱም ነገሮችን መቁጠሪያ እንዴት በመሰረቱ እዚህ ቦታ ላይ ይመጣል እንዴ? ለሚገባው ለገባው አይደለም ለሳቸው ኦርቶዶክስ ሆኖ ራሱ ለገባው ነው። ትክክል። እና ለንሳባት ሄጄ አባ ጫቱን አቆምችልኝ በመብራን ኃይል አሁን ጫቱን ማጥበበትን ጸበል እንደ ውሃ ነው ማጠጣት እና አሁን በጸሎት ያግዙኝ አልኳቸው። እኔ እንግዲህ ምን ሆነ ጻግዝሻለሁ መድኃኒዓለም እሱ ያግዝሽ ያመጣሽ ቅዱስ ገብርኤል ያግዝሽ በሂጂ በርቺ ነው የሚሉኝ እሳቸውና ከዛ ቡናውን ደግሞ እንዴት ላስተዋት ሂጂ የወይራ ዘይት ገዛሁኝ። አባችን ይባርኩልኝ አልኳቸው። ባረኩልኝ ጸሎት አድርገው ቀቡኝ አልኳቸው። ቀቡኝ። ከዛ ይዤ መጣው። ይሄ የወይራ ዘይት ለጨጓራ ጥሩ ነው ይሄው አንብቢ የወይራ ዘይት ነው ማንበብ አችልም ፎቶውን ብዬ አሳየዋት። እሺ ያለችኝ ቡና ውስጥ ጠብ ያረኩኝ እሰጣታለሁ። ቡናውም እንደዛው ያዞራታል ያማታል ቡናው ወደ ላይ ይላታል። በስተመጨረሻ እሱም ቡናውንም አቆመችልኝ። በጣም ይገርማል። ድንግል ማርያም ይሄንን አደረገች። ቡናውንም ጫቱንም አንቺ ጋር መጣው አቆሙ። ስንት ጊዜ ተቀምጠው ነው? አንድ ወር። በአንድ ወር ውስጥ ነው ያለው? አንድ ሰባኪ በስነ ስርዓቱ እኚህ ሴት ይቁጭሎ ቢመክራቸው እሺ ሄድ በቃ ብሎ ሸኝተው ነው እና ተግባራዊ ክርስትና ማለት ይሄ ነው በቃ። እና ይሄንን አንድ የድንግል ማርያም ስራ ነው ይሄ። ድንግል ማርያም ባትፈቅድ ለቤታቸው ነው የሚቀሙትና የሚጣጡት። አዎ እንዴ ከልጅነት ሁሉም በልጅነቱ ነው የሚጀምሩት። አብሮ ያደገ ነው ልጆና ልጆቿም ወንዶቹ ሴቶቹ ከኔ ውጪ ሁሉም በልጅነት ነው የጀመሩት ጫት። አሁን ገራባ ስር ከስሩ ማይጠፉት ማለት ነው ሁሉም ቃሚ ናቸው ከናቴ ውጪ። እዛም ሄዳውን አልጥቅም ቤትም አሉኝና አልፎ ግን ቡና እዛ ሄዳ አያቴ ጋር ስትሄድ አያቴ ያስጠጣት ነበርና ከአንድ ሲኒ በላይ አጠጣም ግን እንደ በፊቱ እነዚህ ኮመን አርጋ አጠጣም አሉኝ። አሁን በማሊዳ ነበር አያቴ ታሙ። መጨረሻ ላይ ድንግል ማርያምን በዚያ መሰገንኳት። ምስክርነቱም ለአባይ ጄ ነገርኳቸው። ይሄም እንደ አንድ ምስክር የመሬታችን ስሟ የተመሰገነ ይሁን በረከቱ ያደርብን። አሜን። እንግዲህ ልጅና እናት የሰሩት ስራ ትልቅ ነገር ነው። በኢየሱስ ክርስቶስ ካመንሽ በኋላ ኃጢያትን እንዴት ታያለሽ? አመንሽ ይሄ ስጋው ደግሞ ተቀበልሽ። ኃጢያት የሚባለው ነገር እንዴት አየሽው? የሆነ የሚያስፈራ ግዙፍ ትልቅ የሚያስፈራ ሞት ያስፈራም ኃጢያትን ያህል አይደለ? በእውነቱ ለመናገር ሞት ያስፈራም ኃጢያትን ያህል ሰው ለመሞት ይመኛል አይደለ? ቀላል አድርጎ ማለት ነው። ግን እንደ ሞት ደግሞ ከባድ ነገር የለም። ምክንያቱም ከሞተም በኋላ ሌላ እድል የለንም ማለት የሰራናቸውን ኃጢያቶች እንኳን ተናዘን ነሳ መንገባበት እድል የለንም። ቀጥታ ወደ ሲኦል ነው መንገባው ስንሞት ማለት ነው። ምክንያቱም መልካም ስራዎችን የለንም በመደር ላይ። ግን ኃጢያት ደግሞ ከዛ ይብሳል። የሞት ሞት ነው ኃጢያት የሞት ሞት ነው። በእውነቱ ለመናገር በጣም ከባድ ዘላለማዊ ፍርድን ድጋሚ ሁለተኛውን ሞት እንደሚያስቀምስ ነው። እንዲያውም በመድር ላይ ሞትን ምን ለማመድበት ትልቁ ተግባር ኃጢያት ነው። እውነት ነው። የሚገርመኝ ነገር ደግሞ መሰለሽ ሞትን ሰው አይቶት አያውቅም ግን ይፈራዋል። ኃጢያትን ግን ሁሉ ጊዜ ያያዋል ግን አይፈራውም። ተላምዶታል። ተገላበጠ ነገሩ። ሁሌ የምናየውን አንፈራው። ያውም የኃጢያትን ቅጣት እናቀዋለን። በበሽታም
በዱላም በእስር ቤትም በንስሐ አባት ቅጣቱን እናውቀዋለን። እሱን አንፈራው። ሞትን ግን ማንም ሰው አይቶ ታያቀም ግን ይፈራዋል። ስለዚህ ሰው ክብር ለሚገባው ክብር ስጡ ይላል። እኔ አሁን ሞት በራሱ አንዳንዴ ክብር ይገባዋል። ለምን ሰማዕታት ባይሰየፍ ኖሮ ቅድስናቸው ንጽህናቸው አይገለጥም ነበር። ሞት የሚጠቅምበትም የሚጎዳበትም ጊዜ አለ። ኃጢአት ግን መቼም ቢሆን ጠቅሞ አያውቅም። ምኞት እንመኛለን፣ ከዛ ኃጢአት እንሰራለን፣ ከዛ ሞትን ያመጣል። እነዚህ ነገሮች ተከታትለው በአንቺ ህይወት ውስጥ ተፈጽመዋል። አሁን የማግባት ነው የመመንኮስ የመመነን ነው ወይስ መሀል ላይ የመስፈር ነው? ትንሽ የትኛው ላይ ነሽ ያለሽው? ይሄን ርዕስ እንዳነሳ ያደረገኝ እዛ ጋር በደንብ ስትጨመላለቂበት የነበረው ኃጢአት አስጸይፎሽ አስጠልቶሽ በክርስቶስ ፍቅር ታቀፈሽ እዚህ ቦታ ነው ያለሽው። ምንድነው ከዚህ በኋላ ጣፈንታሽ? ከዚህ በኋላ ጣፈንታ ሊወስንም ሊያደርገው የሚችለው እግዚአብሔር አምላክ ቢሆንም ግን የኔ ምኞት በቃ ራሴን ብቻ እየቀጣሁኝ ዓለም ላይ ስቀብጥበት እንደፈለኩ ሰሆን የኖርኩበትን ማንነቴን ዝቅ አድርጌ ለእግዚአብሔር እያስገዛውኝ እግዚአብሔርን ብቻ እያመሰገንኩኝ እንደው በገዳሙ መኖር ነበረ፣ በመንኩስና መኖር ነበረ ምኞቴ። ያው የእግዚአብሔር መልካም ፍቃድ ቢሆንም ማለት ነው። ከመጣውበት ክርስትና ከተነሳውበት ቀን ጀምሮ የኔ ትልቁ ምኞት ወደ መንኩስናው ነው። የገዳማውያንን ህይወት በብዛት እከታተላለሁ ዩቲዩብ ላይና እንደነሱ መሆንን እንደነሱ ማለት ገዳም ለመግባት የምመኘው ለጽድቅ ወይ ደግሞ እነሱ ያገኙትን አክሊል ለማግኘት ሳይሆን ለዛ ደረጃ መበቃ ሰው አይደለም። በእርግጥ ግን ያንን ነገር ለማግኘት ሳይሆን እንደው እግዚአብሔር አምላክን ያለችኝን ቀሪ እድሜን ሳመልከውና ሳመሰግነው እንድኖር የምችልበት ህይወት የገዳም ህይወት እንደሆነ ስለማቅ ነው። ዓለም ውስጥ ብዙ ነገሮች አሉ። ከዚህ በኋላ ዓለም ላይ የሚፈጠር ነገር ባያስደስተኝም ግን ዓለም ላይ ስትኖር ደግሞ ብዙ አይነት አንጸባራቂ ነገሮች አሉ። ሰዎች አሉ ይመክሩሃል፣ ወደዚህ ወደዛ ነው ይሉሃል። በተለያየ መንገድ ከጸሎት የሚያስተጓጉሉ ነገሮች አሉ። አንድ ሁለተኛ ነገር ደግሞ ኢኮኖሚ የሚባል ነገር አለ። ሰርተ ቤት ክራይ ካልከፈልክ የምትኖርበት ማደሪያ አይኖርህምና ከነዛ አይነት ሁኔታ ዓለም ላይ መኖር ለኔ ከባድ ነው። ግን በገዳም ስትኖር የምትከፍለው ነገር የለም። አንድና አንድ ሙሉ ጊዜህን ለፈጣሪ ሰጠ ፈጣሪን እያመሰገንክ ስለበደለ ሁሌ ራስን እየቀጣህ የምትኖርበት ቦታ ነው አርጌ የምወስደውና ያ ነበር የኔ ምኞት። ከጊዜ ሂደት በኋላ ግን ያው እንዲህ አይነት ነገሮች በእግዚአብሔር ቸርነትና በእግዚአብሔር አጠራር እንደሚሆን አምኜ ተቀብዬ ስውሯ ማርያም ሄጄ ጠይቄም እንደማይሆን ነው ያወቅኩት። ያው ድጋሚ ሌላ ሱባኤ ቢያስፈልገኝም ምን ነው የማይሆነው ማለት እኔ አግብቼ እንደበኖር ነው ስውሯ ማርያም የነገረችኝ። ሄጄ ጠይቄ ነበር ስውሯ ማርያም ለሶስት ቀን ሄጄ ነበርና ግን በትዳር ውስጥ ነው ራሴን ያየሁት በህልም ላይ ማለት ነው። ከማላቀው ሰው ጋራ በትዳር ታስሬ ስኖር ነው ያየሁትና ይሄ ደግሞ ለኔ ያው ድጋሚ ራሴን እንደፈተሽ ሌላ ሰው ባይ እንደሚያስፈልገው ነው ያመንኩት። የእግዚአብሔር ፈቃድ በህይወቴ ውስጥ ይፈጸም ብዬ ተጨዋለሁ። እድሜሽ ስንት ነው? 24 ከ24 አመት በፊት ያሳለፍሻቸው ታሪኮች በጣም ከባድ ናቸው። ግን ትዳር ይዘሽ አይደለም በፍቅረኝነትና እንደፈለሽ በመሆን ኒውትራል ወይም ደግሞ በምድራዊ ቋንቋ እንትን በቃ ሐላል በቃ በግልጽ ሰው ያወቀሽ ነው የኖርሽው። አሁን ትዳርን ቀምሰሽው ስለማታውቂ ፈቃድህ የቱ ነው? ጌታ ሆይ መቤቴ ሆይ የእግዚአብሔር ፍቃድ ምንድነው? እስቲ ጸጋዬን ግለጭልኝ። አግብቼ ወልጄ የምኖር ነኝ ወይስ በብህትውና ወይም በማን ነው በመናኔ በምንኩስና ምኖር ነኝ ብለሽ እንደገና ሱባኤ መግባት እንዳለብሽ ነው የሚታየኝ። ለምን የሱባኤው መልስ የሚገርም ነው። አግብተሽ እንደምትኖሪ አሳየችሽ፣ ግን ምርጫው አንቺ ነው። ነፃ ፈቃዳችን ምን ያህል ጠቃሚ እንደሆነ አይሽው አሳየችሽ። አይ አልፈልግም ካልሽ ግን ፍሬ ያለሽ እየተባልሽ ነው። ትዳር አለ ማለት ፍሬ ያለ ማለት እኮ ነው። ትዳር ይዞ ፍሬ ሳያፈራ የሞተ የለም። አብርሃም እንኳን በስተርጅና ወልዷል። አንቺ ደግሞ ለልጅሽም ወንድም እህት እንድታመጭለት እንደገና ለትዳር ደግሞ አንድ ድል ልትሰጪው መተሳሰብ ትዳር ውስጥ ያለውን ህይወት እግዚአብሔርን የሚፈራ የሚጾም የሚጸልይ የሚሰግድ ልጅ ያለውም ሊመጣ ይችላል በህይወትሽ ውስጥ ልጅ የሌለውም ሊመጣ ይችላል። ልጅሽን ወዶ አይ ልጅ ቢኖራት ምን ችግር አለው? እግዚአብሔር የምትፈራ ከሆነች የምትቆር የምትጸልይ ከሆነች መንፈሳዊ ህይወቷ በጣም የተመሰገነ ከሆነ ምን ችግር አለው ብሎ ከነ ልጅሽ ወዶሽ የሚመጣ አንቺም ካለሽበት ነው ህይወትሽን ኑሮሽን አይቻለሁ።
ምትኖሪው ኑሮ አይቻለሁ እንዴት ለስራ ታታሪ እንደሆንሽ ምን ያህል ብርቱ እንደሆንሽ እንዴት ጠንካራ እንደሆንሽ ስንቱን ስራ ስንቱን ውስጥ ገብተሽ ኑሮ እንደምታሸንፊ የምትከፊው የቤት ኪራይና ምትኖሪው ኑሮ አይገናኝም እንደዛ ሆነሽ ምትኖሪው ኑሮ ሊያስተካክል የሚችል አምላክ እጅሽ ላይ አለ በማን በኩል በሚረዳሽ በኩል አይ እንደዛ አይደለም ልክ እንደ ቅዱስ ክርስቶስ ሰምራ ደግሞ ልጇን ክርስቶስ ሰምራ የ3 አመት ልጇን ቅዱስ ሚካኤል ተረክቦ ወደ ራሱ ወስዶ ክርስቶስ ሰምራ ወደ መናኔ እንደወሰዳት ደግሞ አይታወቅም ያንቺ ህይወት የግዴታ አግብተሽ ኑሪ ወይም ልጅሽን አስተዳድሪ የሚል ህግ የለም የግዴታ ደግሞ መንኝ የሚል ደግሞ ህግ የለም ግን ጸጋ መንፈስ ቅዱስ መጠየቅ የመሰለ ነገር ደግሞ የለም ፈቃድህ ምንድነው በእኔ ህይወት ውስጥ በይ አንድ ድል ስጪ አዎ ኃጢያቱ አስፈርቶሽ ዓለም አስፈርቶሽ ወይም ደግሞ ድጋሚ ወደ ኃጢያት መጨመላለቅ አስጠልቶሽ ባልን ሳይሆን የጠላሽው ትዳርን ሳይሆን የጠላሽው ድጋሚ እንደገና ኃጢያት መስራትን የጠላሽው ምክንያቱም ልሳሳት እችላለሁ እንደገና አስቸጋሪ ሰው ልሆን እችላለሁ ደግሞ ረጅም አመት ደግሞ በበደል ልኖር እችላለሁ ብለሽ ፈርተሽ ነው እንደው አሁን ሰደኝ በቃ አሁን ታስተካክያለሁ አሁን ፈቃድ ይሁን የሚሉ ሰዎች እኮ አሉ ንሳ ከገቡ በኋላ ሳልበላሽ ቶሎ ሰደኝ የሚሉ አሉ ደግ ሰው ጥሩ ሰው አይበረክትም ይሞታል ቶሎ ይባላል ለምንድነው ኃጢያት ሳይሰራ እግዚአብሔር ሊወስዱ ስለፈለገ ነው ፈቃዱ መቼ እንደሆነ አይታወቅም እግዚአብሔር ስለዚህ እኔ መመልሽ ማለት ነው እድል ስጩ ለነጻ ፈቃድሽ እድል ስጩ ለጸጋሽም እድል ስጩ እግዚአብሔር ጸጋህ ማን ፈቃድህ በኔ ላይ ምንድነው ጸጋዬስ የትኛው ነው ለልጄ ወንድምና እህት ማመጣለት የትዳር ህይወት ከኔ ጋር አጋር ሆኖ ሚኖር ሰው አለ ወይስ አሁንም እንደተፈቀደልኝ በዛ በኩል መሄድ ነኝ ብለሽ ድጋሚ በጸሎት ጠይቂ ለትዳር እድል ብትሰጪ እኔ ደስ ይለኛል አሁን ወደ ምናኔ ወደ ምንኩስና ትጂ ሳይሆን እድል ስትሰጪ በዛ ውስጥ እግዚአብሔር ፈቃዱ ይታያል ጸጋ ማነው ሱባኤ ይዘሽ ነው ታዲያ ዝም ብሎ ግብት የሆነ ሰው መጣ ተብሎ መግባት ሳይሆን ሱባኤ ይዘሽ ፈቃድ እግዚአብሔርን ጠይቀሽ ነው ጥሩ ሚስት መልካም ሚስት የተባረከች ሚስት እናት የሆነች ጓደኛ የሆነች እህት የሆነች አክስትም ሴት ልትሆን የምትችለው ማንኛውም አይነት ማዕረግ ሆነሽ ለባለሽ መልካም ሚስት ሆነሽ ታማኝ ሆነሽ ምታልፊ ትየዩ ሚስት በተቸገረ ሰዓት ምንድነው ያደረገችው እግዚአብሔርን ሰደበውና ሞት ልጆችህን በሙሉ ወሰደብህ ሀብትህን ጠርጋጎ ወሰደብህ ብላ ነው አይደል መጨረሻ ላይ ድክመታ የታየው ያንን ሁሉ በፍጹም እንዲህ አይነት አለ እንዴ ተብሎ እስኪባል ድረስ መልካም ሚስት ሆነሽ ደግሞ እግዚአብሔር የምታስደስችበት ሌላ ህይወት ሌላ ማንነት ጭራሽ በቃ በፍጹም እንዲህ አይነት ዓለም አለ እንዴ ለካ ደስ ሲል ባል ህይወት ኖረሽ ደግሞ ብታልፊ ብዬ እመኛለሁ ይሄ እኔ ምኞቱ ነው ግልጽ ነው አምላካችን አንድ ምስክር ልቀጥልና እግዚአብሔር አብ ተአምር ነው ዛሬ እግዚአብሔር አብ 29 እግዚአብሔር ወልድ እግዚአብሔር አብ ተአምር ደግሞ ምንድነው በእናቴ በኩል እግዚአብሔር አብ ላይ እንደዚህ መንፈሳዊ ውጊያ የሚሰሩ መናፍስት የሚሸኙ የሚያጸብሉ ገዳም ነውና ትልቅ ገዳም ነውና ወለታ መስመር አሉ በኦሮምኛ ነው የሚያገለግሉት እዛው ሰጂ ብለውኝ የትራንስፖርት ልጆች ቲክቶክ ላይ ችለውኝ እናቴን ይዣት ሄድኩኝ እናቴን ይዣት ሲሄድ እናቴ በጣም ተቀያየረች ተለዋወጠች መንፈሷ ተነሳ በጣም አኮረፈች ወለታ ለከስ እንደርስ ማለት ነው ከዛ እንመለሳለን እያልኳት እየዋሻት ወለታ እዛ እግዚአብሔር አብ ገዳም ደረስን እዛ ገዳም እንደደረስን ማደር እንዳለብን ነገርኳት ስነግራት አኮረፈችኝ ባንዲ ነበር አይኗ ይቀለው አጋጣሚ እዛ የሚጸበሉ ጸበልተኞች ነበሩና ኦሮምኛ ነው የሚያወሩት እያወሯት አባብሏት ምግብን በልታ አደረች ይሄንን በምን ምክንያት ነው ያን ይዣት የርኩት አይኗን ያማት ነበርና ቅባ ቅዱስ አይኗ አይደለም ቅባት እና እዚህ ወደ ሆዷ ውስጥ ምናምን ያማስለ ነበር በቅባ ቅዱስ ትደኛለሽ ብዬ ነው ምክንያቱም ልጄ ታሞ ቅባ ቅዱስ ተቀብቶ እንደዳና አይታለች ይሄን ቅባትን ይምልቀባ ብላይ ነበር ማንንም ሰው መቀባት ይችላል ስለኝ ችግር የለም ነው ሂጅ ላስቀባሽ ብያት ነውና እዛ እንደደረሰን እንደራልኳት አደረን በማግስቱ መጀመሪያ ጸበል መጠመቅ አለበት ብላችሁ መከሩልኝ ብዬ እዛ ያሉትን ጸበልተኞች ነገርኳት መከሩልኝ ጸበል ቦታ ገባን ጸበል ቦታ ስንገባ ያው ከላይ ይወልቅና በጸበያ ቀሚስ ከስር ለብሰን ስንገባ አላውልቅም እንዴት አውልቃለሁ በጣም ጦርነት ተነሳ መንፈሷ ነው ከላይ ወደ ተነስቶ የሚያወራኝ እኔ ባይኗ አረዳለሁ ምክንያቱም ሙሉ ለሙሉ አይኗ ይቀላል ቀልጥ ብሎ ምናምን በጣም ተስፈራው በግድ ነው ከላይ ላይ ልብሷን አወላልቄ ምን ያልኩትና ጫሌ ምናምን አንገቷ ላይ ያለ
ፊቷን ሸፈነ እንደውም በምስል ታስቀምጧለና ያ ጨሌ አባ መጀመሪያ እናገራቸው ነበር እነዚህ እናቴ እንደዚህ ናት በየሰል ጨሌው ማስወለቅ ከቻልሽ አስወልቂ እንቢ ካለሽ ግን ችግር የለውም እግዚአብሔር አብታምሩን ይስራ ተጸበል ብለውኛልና ከነ ጨሌ ከነ ልብሳ በግድ ይዘናት ገባን ማለት ነው መቅጠሪያ እጄ ላይ አስሪ ከዛ ልክ አንዴ እንዲ ጸበሉ መጥቶ ጸረፍታኔ ነካት ለትንሽ ሲነካት እንዲ ነው ተወራጨችውና ከኋላዬ ደግሞ ድንጋይ ነበር ለትንሽ ድንጋይ ላይ ወድቄ ሞት ነበር ሰዎች ናቸው ያዙኝ በጣም ተቀየረሽ ልታመልጥ ሞከረች ያዙልኝ አልኩኝ ሰው ያዘልኝ ሰው አይዝም አቅም የለውም ሁሉም እዛ ይመጣ ደካማ ነውና እንደምን የሚያስቋትና ራቁቷን እንዳለች ጀርባዋ ላይ አንዴ በመቅጠሪያ ስላት ታዘዘ አስገባዋት ትንሽ ተጠመቀችና ወጣን በማግስቱ እግዚአብሔር ራሱ ጠራትና ሄዳ ራሱ አውልቃ ገብታ ተጠመቀች የሆኑትን ያዩት ነበር ያስተውሉ ነበር አልታቀም እንዴት እንደዚህ ሊያስተውሉ ይችላል ስለዚህ በህልማቸው ያዩት ነገር አለ ምን በህልማ መታየው አዛብን እግዚአብሔር በሚያሳየው ተአምር ያሳያቸው ነበር ግን መታየውን ህልም ወደ ራሷ ነው የምትፈታው ህልሞች አሉ መታያቸው እና ትምህርቱንም በኦሮምኛ ሲያስተምሩ መንፈስ ሲሸኝ ምናምን አየች ዘጋ ሰው መንፈስ ሲሸኝ እንደዚህ ነበር የምትረሻው ወደ ኋላ አይኗ እየቀላ ምናምንና እኔ ያው እግዚአብሔር ካርበራሱ ይጥራና ራሱ ያስለፍለዋት ብዬ ነው ዝም የምለው በቃ ትሸሻለች ትደበቃለች መንፈስ ቡዳ ነኝ እንዲ ነኝ ያለ ሲለፈልፍ በቃ ትሸሻለች ከዛ የመጀመሪያ ቀን እንደዛ ተጸበላ ትምህርቱን ከሰዓት ወንጌል ጉባኤ ተሳትፈን ማታ ገባች በህልሟ ምን አየች የነገረችኝ ህልም ምንድነው ይሄ ያለንበት ቦታ በጣም ትልቅ የበረከት ቦታ ነው አለችኝ ጥሩ እኚ አባትም ጥሩ ሰው ናቸው አለችኝ ግን እኔ መሄድ አለብኝ ደግሞ አለችኝ የሆነ ነገር እየተቆጣኝ ነው ያቴ መንፈስ እየተቆጣ ነው የኔ ዚሞን ጥሩ አይደለም ወይኔን ወያቴን ወይ እናንተን ይጎዳል አለችኝ ያለሽበት ቦታ እግዚአብሔር መንፈስ ቅዱስ ያለበት ነው በሱ ኃይል መኝ ያልኳት ለነገሩ ከፈጣሪ በታች በላይ ማን አለ ሁሉም ከሱ በታች እንጂ ብላኝ እሻለች በሁለተኛው ቀን ሄደን እንጸበል ስል አትያዥኝ ራስ ይገባል ብላኝ ራሷ ገብታ ተጸበለች እዛም ትንሽ ጸበሉን በደንብ ተጠምቃ ወጣች መጠጣት ጀመረች ደግሞ አልኳት መጠጣት ጀመረች ጸበል መጣላው እናቴ መጠመቅና መጠጣት ጀመረች እና ቅባ ቅዱስ ሳመቼ ነው የሚደርሰን ሲባል ቆይ አልሰጡንም ገና ነው ብያት በቃ እንዴ የሚቆይ ከሆነ እንዴ እዚህ አኖንም ልጅ ምንድነው ምክንያት የምታረገው ልጄን ብቻውን ነበር ቤት ያሳደርኩት የሚሄደውና ልጁ ብቻውን እዛ ያደረ አይሆንም የሆነ ነገር ይሆናል ምትለኛ ቤት ውስጥ ያሉት መላእክት ይጠብቁታል ብያት እንዲያልኩኝ ያ ቅባ ቅዱስ ካልመጣለች ቆይ አባላና ግርሽ ሄዱ ካሉ እንሄዳለን ብያት እዛው ገዳም ውስጥ የሚሸጥ ቅባ ቅዱስ ነበርና ያንን ቅባ ቅዱስ ገዝቼ ያው አባልከውልሻል ዛሬ ተቀበተሽ ዳሪ የሚያምሽ ቦታ ነገ ተጸበይ ከዛ በኋላ አከታተሽ ተቀበያለሽ ብሎሻል ብዬ ነገርኳትና ሰጠዋት ሰጡኝ ሳይሳይስ ያለችና ደስ ብሏት ተቀበላኝ ተቀብታ እምነትም ሰጥቻት እምነቱንም ተቀብታ ምን ብላ በሶስተኛው ቀንም ተጸበለች ወንጌሉን ያው በመንማርበት ሰዓት ወንጌሉን ተሰማለችና በቃ ከዚህ በላይ መቆየት የለብንም እንይዳለች ከዛ ምን ማድረግ አለብኝ ማስጨነቅ የለብኝም አባን ይጃናገርኳቸውና አባ 3 ቀን ተጸበላለች ተሰየ ሊሄድ ልጄን ብቻውን ነው እሷም ደግሞ ምክንያት ያያረገች እንትን ይያለች ነው እስካሁን የተጋለጠው መንፈስ መጮህ አልፈለገም ተደብቋል እና ምን ይመኮኛል ይየሰን ቤተክርስቲያኑን ዙሪና ተሰለሽ ጸበል እና እምነቱን ቅባ ቅዱሱን ይዘሽ ይጃሉኝ ጸበል እምነት ቅባ ቅዱስ ወስጄ ያው እሷ ዋሽቻ ተዛ ስለወሰርኩኝ ለዋሻውበት ነሳ ገብቼ ነበር እግዚአብሔር ይፍታሽ ብለውኝ እሷንም ይዤ ተመልሼ መጣው ከመጣው በኋላ ያንሰኛል የጸበል አለችኝ ያንስሽም እናቴ ተጠጩ ይያልኳት ያንን ጸበል እየጠጣች እንደምንም ጸበል አፍቃሪ ሆና ቁጫለች እናቴና ሌላው ደግሞ ምንድነው አያቲን በጣም አሳመመ ከሷ ላይ ሄዶ መንፈሱ ገነዛት አሁን እናትሽ ላይ ነበር ደንግጦ ፈርቶ ወደ መጣበት ወደ ሶርሱ ይሄደ የተሰበሰበ ገነዛት ሄዶ አያቲን ገነዛት እና አያት እናትሽ ሞተዋል ተባሉ ሞተቻው በጣም ተጨነቀች ምናምን አይ ግን ትንፋሽ አላቸው ተባለ ትንፋሽ አላቸው እሺ በቃ ትንፋሽ ካላቸው ምናምን ለምን ይጄን ቅባ ቅዱስ አልቀባቸው ማለች እርግጠኛ ነሽ አልኳታው እሺ አልኳትና ሐሙስ ማታ አሳፈርኳት ወደ ጅማ ማለት ነው ቅባ ቅዱስና ጸበል በሃይላንድ አርጌ
ይዘሽጂና ጸበሉን አፋቸው ላይ ጠባርጊ ቅባ ቅዱስን በጆሮአቸው በእጃቸው በጉልበታቸው ሁሉ ነገራቸው ላይ ቀቢ አልኳት። ለ3 ቀን ገንዟቸዋል። አይበሉም አይጠጡም ትንፋሽ ብቻ ነው አይንቀሳቀሱም በቃ ይቀበሩ ተብሎ ነበር። በዛ መሃል ግን ባላውሊያ መጥቶ ተለምኖ ነበር። የተማየን ነገር ተደርጓል እዚህ ቤት ውስጥ ተብሎ ባላውሊያዎች እኛ አንችልም ያዛተ መንፈሰኛ ማላቀቅ አንችልም ብለው ተተወጥለው ሄዷሉ ቅበሯት ብለው ማለት ነው ከነ ትንፋሿ እና ሄደች እናቴ የዛን ቀን መንፈሱ እዛ እንዳትደርስ አዘገያት። ቀኑ ሙሉ ስትጓዝ ውላ መኪና መንገድ ላይ ተበላሽቶ ተቃጥሎ ለሊት 8 ሰዓት ላይ ደረሱ ጅማ ማለት ነው። እዛ አርብ ጧት እናቴ ጋር አያቴ ጋር ደረሰችና እቤት አላደረችም እዛው ቀጥታ ነው ይወረድ ትንፋሽ ያላት ደረሰች። ሄዳ ቅባ ቅዱሱን እጃቸውን አይናቸውን ጆሮአቸውን እግራቸውን ስትቀባ አፋቸውን የደረቀውን አፋቸውን ከፍታ ጸበሉን ጠባ አድርጋላቸው ስትል 3 ሰዓት አካባቢ ላይ ነቁ ከእንቅልፍ እንደመንቃት ማለት ነው። ነቁና አያቴ ከዛ በኋላ እንግዲህ እኔ ልሂድ ነው ይሄን መሬት እንደዚህ አርጉ ብለው መናዘዝ ያለባቸውን ተናዘዙና አረፉ በሰላም ማለት ነው። አስፈትቶ በቃ አልተናዘዙም ነበር መናዘዝ የነበረባቸው። ከዛ እኔም ደግሞ ደውዬ ነግሬያታለሁ እናቴ አንደኛ የ113 አመት እድሜ ባለጸጋ ናቸው። ሁለተኛ መንፈሱም አለ እድሜም አለ ድካምም አለ ህመምም አለና እኚህ ሴትዮ ምናልባት ምድር ላይ የሚኖሩበት እድሜ በክቷቸው ሊሆን ይችላል አይዱንም ይድናሉ ብለሽ ሳይሆን ብቻ ተንፍሰው አንድ ቃል ተናግረው ተናዘው እንዲሰናበቷቸው አድርጊ ብዬ ነው ያደረገችውና ደውለውልኝ በቃ አረፈች አሉኝ። እግዚአብሔር ይመስገን። የእግዚአብሔር አብጸበል ደግሞ አያቴን ከዲያብሎስ እስራት ፈቶ በሰላም እንድታርፍ አድርጎልኛል ማለት ነው። እናቴንም ሙስሊም ናቸው ሙስሊም ቢሆኑ እንግዲህ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ቢልም ከውሃና ከመንፈስ ያልተወለደ ከተው መንግስተ ሰማያት አይገባም የሥላሴ ልጅ ሊባል አይችልም የሚለው ህግ ባይከተሉትም ግን ይሄን ምልክት አይቶ ራሱ ማለፍ የሚገርም ነገር ነው። አንድ አስተውሳለሁ አንድ ጊዜ ቄደር አለመጠመቃቸው ብቻ ነበር እንትን የሚለው ክርስቲያን ነበሩ በፊት ህፃን እያሉ ከዛ እስላም አግብተው ነው ሙስሊም የሆኑት ግን ተጠምቀዋል። ሴትየዋ ማለት ህፃን ሆነው ያው በልጅነታቸው ተጠምቀዋል። ሙስሊም አግብተው ወደ ሌላ ሀገር ሄዱ። በስተርጅና ያው ሙስሊም ሆነው ነው የደከሙት ማለት ነው። አጠቃላይ ህይወታቸው ሁሉ ሊያልፍ የነበረው እና ግን ጸበል እምነት ፊታቸውን ሲቀቧቸው ይነሳሉ እንሴትዮ ከዛ እምነት ሰውነታቸው እየተቀቡ ቄስም መጥቶ ፊታቸውን በመስቀል እየዳበሰ ጉልበት ወጣንከር ሲል መጥተው ቄደር ይጠመቃሉ ሲሏቸው እሺ እጠመቃለሁ ችግር የለውም ምንድነው እሱ ቄደር ሲሉ ጊዜ አይ ቄደር ይጠመቃሉ በቃ እንደዚህ ነው የሚሏቸው። ካህኑ ምን እንደታያቸው አይታወቅም ቄደር ይጠመቃሉ ነው የሚሏቸው። በኋላ ቄደር ሳይጠመቁ አረፉ። ወይኔ ቄደር ሳይጠመቁኝ ሴትዮ አረፉ ብሎ ሰው ሲያዝን አይ ዝም በሉ እኔ ያየሁትን አይቻለሁ። እኚህ እናት በልጅነታቸው ክርስቲያን ነበሩ ኦርቶዶክስ ነበሩ። ጥምቀት ስንት ናት? አንዲት ናት አትደገምም። ቄደር ተጠምቀው ነው ንስሐ ገብተው ቄደር ተጠምቀው ነው ከዛ በኋላ ኦርቶዶክስ መሆን የነበረባቸው እሺ የምትለው ቃል ካፋቸው ስለወጣች በተቀቡት እምነት ቄደር ሆኖላቸዋል ብለው ካህኑ ተናገሩ። እሺታቸው ብቻ እና አንዳንዴ እግዚአብሔር የሚሰራው አይታወቅም ከባድ ነው። ስለዚህ ያንቺም እናት ምናልባት እንግዲህ በቀደም ህይወታቸው ሙስሊም የነበሩ ከሆኑ ነው እንጂ ምልክቱን አይተው ማለፋቸው ለሌሎች ሰዎች ትምህርት ነው ማለት ነው። ትክክል። እናቴ ስቆርብ ታየኛለችና እኔ ጋር ባለችበት ሰዓት ተቆርባለሁ እና ነጭ በነጭ ለብሼ ልቀበል ሲሄድ ትቀናለች። በጣም ነው የሚያምረው ይሄን ቀሚስ ስጪኝ ስትለኝ ምትቆርቢ ከሆነ ነው መሰጥሽ አልኳት። ቢሆን ደስ ይለኛል እቆርባለሁ ግን ልጆቼ ይገሉኛል ነው የምትለው እና የሆነ ክርስትና ገብቷቸዋል ሙሉ ለሙሉ ገብቷት አይደለም ግን ክርስትና ውስጥ ያለው ህይወት አስደስቷታል። ያው እና እስኪ ላስብበት በደንብ ላስብበት ለአያቴ ስል ነው ጅማ መመላለሰው እሷ በህይወት ይያል እስካለሽ ድረስ እኔ ቆርቤ ክርስቲያን ሆኜ መስቀል አንጠልጥዬ ሄዳለሁ ጅማ ማለት ዘበት ነው እዛው ነው አርዶ የሚጥሉኝ ነው የምትለኝና በደንብ አስቢበት ወስኝበትና እኔ ልብስ አዘጋጅልሻለሁ ትቆርቢያለሽ ብዬ እንደው አንዳንድ ወንድሞችና ነገር የመቆርቢያ ልብስ ገዝተውላት ተዘጋጅቶላታል እናቴ ለምን ልትቆርብበት ማለት ነው። በመሃል አያቴ ሞተችና ያው እዛው ለቅሶ ላይ ሆነ
የውርስ ጉዳይ ደግሞ ተያይዘው እዛ ዘገየች እንጂ ማለት ነው እንጂ እናቴ ትፈልጋለች ግን መምህር በዚህ አጋጣሚ ለነገር መፈልገው ነገር መንፈሱ እኔን እንደዛ ያደረገኝ መንፈስ እህቶቼን ወንድሞቼ ምን ያደረገ እንደሆነ ደግሞ በትንሹ መናገር እፈልጋለሁ የሁላችንም ታላቅ ያው ከሶስት ወንዶች ወልዳለች 3 ልጆች አሏት የመጀመሪያ በባሏ ጠርጥራ በጩቤ ልትወጋኝ ነበረችው ከመጀመሪያ ባሏ ተለያይታለች እና ባሏ ክርስቲያን ነበር ገጠመኝ ላይ ተናገርኩት እሷ ባሏ ክርስቲያን ነበር ክርስትና ሳትነሳ ነው ያው በእስልምና ሆነ አንቺም ባይማኖትሽ እኔም ባይማኖቴ በሚል አብረው ይኖሩትና ልጅ ይወለዱት በመሃል ልጇን የሚገርም ማስቲሽ ይስባል እንትን ጫት ይቀማል ይሰክራል ይጠጣል 14 አመት ልጅ ነው ተለያይቷል ከባሏ ጋር አባቱም አይረዳው እህቴ ኤችአይቪ ፖዚቲቭ ሆናለች የልጁ እናት እንደዛም ሆነ 2 ልጆች ወልዳለች ከተለያየ ባል ማለት ነው የምትኖረው ህይወት ጠንቋይ ቤት ነው የምትዞረው በእያንዳንዱ ጠንቋይ ቤት እየሄደች ደግሞ የሆነ ነገር ከኛ መስለብ ስትፈልግ ታሰራብናለች እኔ ጋር በተደጋጋሚ የላከቻቸው መንፈሶች እንዳሉ ስቆርባ ይቻለው ማለት ነው መንፈስ በሷ በኩል እንደመጣ ስቀጣቀጥም ያው የተናገረ መንፈስ ነበር በፊታው ልጁ ጋር ተሸኘልኝ ያልኩ መንፈስ ማለት ነው ቤተሰቦች ጋርም ተልካለች እንደዛ ነው ያደረጋት የምትኖረው እህቴ የሁላችንም ታላቅ እሷ ላይ የተወለደችው ደግሞ እሷም እነዚህ ክርስቲያን አግብታ ከክርስቲያን አንድ ሴት ልጅ ወልዳለች ሴቷ ልጅ ክርስትና ተነስታ ነበርና አስልማታለች እህቴ ግን ክርስትና አልተነሳችም ወደ እስልምና ተመለሰው አሁን ሙስሊም ሆኖ ሙስሊም አግብታ ነው የምትኖረው ከሱ 3 ልጅ ወልዳለች ግን በጣም ከሰውነት ተራ ወጣ ከስታ ሄዳ ልብስ ያጠበሽ ምን ይያለሽ ነው የምትኖረው እሱ የሱ የሚመጣው የሥራ ደሞዙ በሲጋራና በጫት ነው የሚያልቀው በጣም ነው የሚጣሉት የሚደባደቡት ቤት ውስጥ በቃ ሰላም የለም ሁሌ በየአመቱ ሽምግልና ነው ተፋቺው ብዬ ብላትም ምንም አብራ ተፋታ መኖር አልቻለችም እና እንደዚህ አይነት ህይወት ውስጥ ነው የምትኖር የተመሰቃቀለ ህይወት ውስጥ እሷም ማለት ነው ከሰውነት ተራ ወጣ አሁን እስቲ ነው ወንድሜ በአባቴና በእናቴ በኩል ያለው ወንድሜ እሱ ያው የአባቱን ወርሶ እየኖረ ያለው እሱ ጋር ምንም ይሄ ነው የሚባል ነገር ባላቅም ስለማላቀም ሌሎች ወንድሞቼ ግን አንደኛው ወታደር ቤት ሄዶ ነበር እኔ ላይ ተወለደውና ከወታደር ቤት ተመልሶ መጥቶ እናቴ ጋር ያው መሬት ተከፋፍሎ ነበር ሁሉም መሬት ሲከፋፈሉ ግን ድርሻኔ ያልደረሰኝም የቤተሰቡ አባል አይደለችም ተብሎ ስለሚታሰብ ማለት ነው እና ያን መሬት ተከፋፍለው የተሸጠው ተሸጦ ባጃጅም የገዛ ባጃጅ ሞተርም የገዛ ሞተር ሌላ ቦታ ትርፍ መሬት ገዝተው ብሩ ግን ጠፋ እና የየድርሻቸውን ሁሉም ሸጠው ገንዘብ የላቸውም ደና ነገር አይለዙም ሲበታተን ብሩ ያንሳል የየራሳቸውንም ድርሻ መሬት ሸጠውታል 200 ሺህ ብር 300 ሺህ ብር ሸጠው መሬት ብሩ የለም ምንም ነገር አልተጠቀሙበትም አንድ ሲሆን ነው ብሩ ቆጠንካራ የሚሆነው እንጂ ሲበታተን የእያንዳንዱ ሰው የደረሰው መሬት የሸጠው 300 ሺህ ብር 400 ሺህ ብር ሸጠዋሉ ግን የለም ብሩ ተከፋፍለው ሳይ መሬቱን ነው የተከፋፈሉት እንደዛ ሆኖ ነው የሚኖረው ጫት ነጋዴ ሆነ በስተመጨረሻ ከወታደር ቤት መጥቶ አንድ ክፍል ቤት ደግሞ ከናቴ ጎን ቀጥሎ እየኖረ ነበር አሁን ምን ያደርጋል ከጫት ነጋዴነት አውጥቶ የቤት ውስጥ ያለ እቃ እንዳለ አገባለሁ ብለ እቃ አሟልቶ ነበርና ትዳርም ቢሲለው እቃውን አውጥቶ ሸጠ እቃውን መሸጡም ሳያንሰው ጣሪያ ቆርቆሮ ነቅሎ ሸጠ ማለት ነው እና ቤቱ አሁን ያለው ያለ ቆርቆሮ ነው እንደዛ ሆኖ ነው የሚኖረው እኔ ሊገለኝ የሚፈልገው ወንድሜ ማለት ነው እሱ ላይ ተወለደው አንድ የመጨረሻው ልጅ ደግሞ የሱዳን ቺትንሽ እንዲ መስተቀለል ከንፈር ስር የምትደረግ ነገር አለች እሷን ነገር ይተከማል የሺሻ ያጨስ ነበር ሺሻውን እንዴት እንደተወው አላቅም ጫት ይቀማል ጫት ካልቃመ ጤናማ አይደለም እንደዛ አይነት ህይወት ነው የሚኖረው በመሃል ፖሊሶች መጣውት አንድ እንቁላሉን አበላሽተውበት ነበር ማለት ነው አዎ እና አረብ ሀገር ይያለው ነበር የነገር ይሆነውና በህክምና አስወገድኩለት አንዱን እንቁላል በአንድ እንቁላል ያለው ያው ወደፊት ቢያገባም ሊወልድም ላይወልድም ይችላል የሚል አይነት ኬዝ ነው ያለውና እሱን እንደዚህ ቀጥቶታል የየራሱ መንፈሱ ሁሉም ጋር ሄዶ
ሁሉም ጋር አለ በቃ እንደዚህ አድርጎ በታትኖናልና መንፈስ አይመስላቸውም እኮ ሌሎች ሰዎች አይመስላቸውም አደጋ ወይ የሆነ አጋጣሚ ምናምን አይመስላቸውም አዎ ስር ሰዶ ባለመገበሩ ምክንያት ወይም ግብሩን ሲያጣ የሚቀጣቸው ቅጣት እንደሆነ አያውቁትም እና እንደዛ አይነት ህይወት ነው የሚኖሩት ቤተሰቦቼ እናቴም እንደዛው ቤት ውስጥ የሆነ ነገር አዲስ ልብስ ከተገዛላት አዲስ ዕቃ ከተገዛላት መንፈሱ አይወድም ተሸጠውና ወይ ሽቶ ወይ ጣን ወይ ሰንደል ወይ ጫት ለሱ የሚሆን ነገር ነው የምትገዛው ያው እና ቤት ውስጥ ሁሉም አመዳም ሆኖ ነው የሚኖረው መምር በቃ እኔ ብቻ ነኝ ትንሽ ምሻለው እኔ ነኝ ጋቤት ውስጥ እሱንም እግዚአብሔር ይመስገን ያመንኩትን የተጠጋሁትን ያስኩትን ይዤ ነው ተሚዋጋው መንፈሱ ቢኖርም ግን ደፍሮ ደግሞ እንደነሱ ሊጥለኝ አልቻለም ተስፋ ላይ ያስቆርጠኝ አልቻለም ያለው ይሄ ነውና በቤተሰቦቼ በኩል እግዚአብሔር በረዳኝ አቅም ግን እግዚአብሔር ቢረዳኝ እነሱ የነሱን ህይወት ማስተካከል ብችል ደስ ይለኛል ታስተካክያለሽ በጣም እንደሚሳካልሽም ያያየው ነው ከምትሰሪው ስራ ከዘዴሽ አንፃር ማለት ነው እስቲ ወደ አሁን ወዳለሽበት ህይወት እንምጣና ምንድነው መተዳደረሽ የቤት ኪራይ የምትከፊውና መተዳደረሽ አይገናኝም ሄጃ ይቻላል ምንና እንደምትመለከቱት ነው እስቲ እሱ ንገሪ እኔ ዋናኛው ሙያዬ ምግብ ነው በምግብ ስራ እግዚአብሔር ይመስገን ትልቁ ሙያዬ ምግብ ነውና በምግብ ስራ ነው መተዳደረው ከተሪንግ ሰራለው ያው ገቢ ኖሮ ወይ ደግሞ ትዛዝ ኖሮ ባልሰራው ሰው ስለማያይልኝ እውቅናም ስላላገኘ ገቢያው በደንብ የለም ኩኪስ ዳቦ ቆሎ ዳቦ ዲፎ እየደፋሁኝ እንደገና ደግሞ ሽሮና በርበሬ አዘጋጅቼ ደግሞ ወደ አሜሪካ ወደ ተለያዩ አረብ ሀገራትን መላክ ጀምሬ ነበር አንድ ዙር ላኩኝና ሁለተኛ ዙር ላይ አዘጋጅቼ ልልክስል ሽሮም በርበሬውም ተላ ማለት ነው አላቅም ያው እንዳልሰራ መሰለኝ ተላ ያው ተደፋ ያንን ብር ስለከሰርኩት ደግሞ ያንን ስራ መስራት አልቻልኩም አቆምኩት ሽሮና በርበሬ ማዘጋጀቱን ሌላው ደግሞ በየሱቁ አስቀምጥ ነበር ዶናት ካፕኬክ እንደዚህ እንደ ቦምቦሊኖ የተለያዩ አይነት ጣፋጮች ተቆራሽ ኬኮችን እየሰራሁኝ ሱቅ አስቀምጥ ነበርና ደና እየተሸጠልኝ ነበር እሱንም እያጠራቀምኩኝ በሱም ነበር መተዳደረው እሱ ደግሞ ምን እንቀፋት ገጠመኝ ገቢዎችና እንትኖች የምግብ ጥራት ተቆጣጣሪዎች በየሱቁ ይዞራሉና ኬት እንደመጣ ማይታወቅ ምግብ ነው የምትሸጡት በሚል ያንን ምግብ እንዳይቀበሉ ሱቆችን አስቆሟቸው ማለት ነው ምክንያቱም አንደኛ ነገር ሰፊ አርጌ ለመስራት እነዚህ ኤክስፓየር ዴቱን ለጥፎበት ለመስራት ወረቀቱን ፕሪንት ለማድረግ ሙሉ ማቴሪያሉን ስለሌለኝ በትንንሽ ስለምሰራ ወረቀቱን ቢያንስ ላሰራ በል እንኳን ቢያንስ ከአንድ ሺህ ብር በላይ ነው የሚፈልገው እነዛን ነገር ማድረግ ስለማልችል ያው በዛው ስራ ይቆመ የሚቀበለኝ ሲጠፋ ሱቅ ውስጥ የነበሩትም ብራቸው ገቢ ሱቃቸው እንዳይታሸግ ብሎ ሲደብቁት ያይጥ መጫወቻ ሆነና እዛው ሱቅ ውስጥ አይጥ አበላሽት በኪሳራ ቀረ ያንቺም ገንዘብ አለበት አልተቀበልኳቸውም ሲጀምር ሽጣውልኝ ነው ትርፉን የተወሰነ እነሱ 10 ብር ከላው ላይ አትርፈው የሚሰጡኝ በዚህ ዋጋ ሽጡ ብያቸው እነሱ ከፈለጉ 10-15 ብር ጨምሮ ይሸጣሉ ለ10 ብር ትርፍ ነው ያ እቃው ተቆልሎ ተቀምጦ እንትን ያለው ከአንድ እቃ ላይ 10 ብር ያተርፋሉ እነሱ ለኔ ሳይል ለነሱ ያው እኔ ዞሮ ማተርፈው ነገር እኮ ትርፉና ገቢውን አላቅም ግን ምንም በብዛት ተሽጦ እንትን የለም ግን ለኔ ስራ ስለሆነ ከመቀመጥ ይሻላል ቢያንስ እየሰራው ነው የሚለው ነገር አይሙሬ ያምናል ያን ነገር እንትን ስለምል ጎን ለጎን ደግሞ አንድ እህቶች ሚዲያ ላይ እንደዚህ አልፎ ያግዙኛል እንደዚህ ሰርተሽ ሂጃቢልኝ ይሉኛል እጄ ሰርቻ አበላለሁ ያን ማስታወቂያ እየሰራው ለቃለሁ በጣም ሲቸገረኝም ደግሞ ብር ላኩልኝ ብዬ መለመናቸው ልጆች ያው ዞሮ መንፈሱ ለማኝ ነው ያደረገኝ እለመናቸዋለሁ አብዛኛው ልጆች አንዴ ሁለቴ ይልኩልኝና ከዛ በኋላ አያወሩኝም ብሎክ ነው የሚያደርጉኝ በጣም ይወዱኝ ከኔ ጋር ከጎኔ ደግፉኝ የነበሩ ሰዎች በተደጋጋሚ ስለ ችግሬ ስለማወራቸው አሁን ኢግኖር አድርገውኛል የሚቀርበኝ ሰው የለም ማለት ነው እንደዛ አይነት ህይወት ውስጥ ነው ያለሁት ብቻ ይሆነ ያለው ነገር ስለዚህ ኬተሪንግ ስራ ቢያሰሩሽ ተሰራሽ ለምሳሌ እኔው መጻፌ በሚመረቅበት ሰዓት ኬተሪንግ ስሪ ልኝ ምሳ ጋብዥልኝ እንግዶችን ብልሽ ማዘጋጀት ትችላለሽ
ምን ይባላል እንትን የኬተሪንግ የምግብ ዝግጅት ትንሽ ቢዝነስ ካርድ ስሙ? የኔ ምግብ ቢዝነስ ካርድ ያው ሰኑ ከኩኪስና ጣፋጭ ኬተሪንግ እንዲሁም አገልግል ነውና እነዚህን እሰራለሁ። አገልግል ምግቦችን አዘጋጃለሁ። በፌ የልደት የሰርግ ቢጠሩኝ ቢያዙሽ መስራት ትችላለሽ። ግን እንዴት ነው ድስቱን ምኑ እንዴት ነው የምታገኘው? ዞሮ አሁን የማቴሪያልና የቦታ ችግር አለብኝ። ማቴሪያሉን እንዴት ነው ማደርገው? ትንሽ ገንዘብ 1000 ብር ላይ ጨመር አድርጌ ነው ማስከፈላቸውና ሰው 2000 3000 የሚያተርፍበትን ስራ እኔ ወይ 500 ወይ 400 ባተርፍበት ነው። እሱንም ጉልበቴ ሳይታሰብ ያችንም ለቤተክርስቲያን ነው ማስገባው። ለምንድነው? አስራት በኩራት በማለት ማለት ነው። ከዛሽ ላይ እነዚህ ነቃዎች ቢያንስ አንድ ድስት መከራየው ከ250 እስከ 300 ብር ነው መከራየው። ከሰልማን ደጃም 250 ብር። አገልግል መሶቡን ደግሞ 300 ብር ነው መከራየው። ሳህኖችን፣ ማማሲያ ድስቶችን፣ ጭልፋዎችን እነዚህ ሁሉ ነገር እየተከራየው ነው መሰራው። እያንዳንዱ ሁሉንም በኪራይ ነው። ሳህን የሚበላበት ሳህን እና እንደዚህ የብፌ ነገር እስካሁን ስላልታዘዝኩኝ የብፌውን እቃ ማቴሪያል አላቀም ዋጋውን፣ ምክንያቱም አልጠየቅኩትም። እስካሁን የታዘዝኩት ማበር ሂጂ ዘከራ ቢልኝ እንደዚህ ነዲያና ቢልኝ ስለሚባል ሳህኖችንና መሶብን ነው መከራየው። ድስት ከሰልማን ደጃ ጭልፋዎችን ነው መከራየው። እና በዚህ አይነት ሁኔታ ደግሞ ቤት ሁሉም ቤት አያሰሩኝም። መከራየው ቤት ጠባብና ቦታም የሌለው እንደመሆኑ መጠን በዚህ የተነሳ ቦታም ስራውን አቆመሽዋል ማለት ነው። ለምሳሌ እኔ አሁን ዝክራ ዘክርልን ብለው እኔ ጋር ይደውላሉ። መምህር መድኃኒዓለም ዝክራ ዘክርልን ብርን ላክና ብለው እሺ ብዬ ተቀብዬ አዘክራለሁ። አንቺ አሁን ብሩን በሰጥሽ ዝክሩን ምግቡን አዘጋጅተሽ እንዳዘክር ታግዥኛለሽ? ያው ሁሉንም ምግቦች በማዘጋጀት የተፈለገው ምግብ ምን ያህል እንደሆነ ለስንት ሰው እንደሆነ ተጠይቆ የብሩ መጠን ታይቶ ለ20 ሰው ለ30 ለ50 ሰው እስከ 100 ሰው የሚችል ከሆነ እንደያገልግሉ ዋጋ መጠኑ ወጥቶለት ያንን ምግብ በማዘጋጀት መሶብ እንጀራ በማዘጋጀት ያን አገልግል እሰራለሁ። በዛ ላግዝ እችላለሁ። ምን ያረጋሉ? ምን አይነት ልምድ አለ? ምናልባት ስራው ካጋጠመሽ አገልግሎቱ ካጋጠመሽ ስራውን በእምነት የምትሰሪ ከሆነ እኔ ይሄንን ነው ማደርገው ጥቅሜ ምንድነው? ወጪ ምንድነው? ልፋቴ ድካሜ ምንድነው የሚለው ነገር በዛው ማወቅ አለብሽ። ኬተሪንግ ከሆነ ያዘዘሽ ሙሉ በሙሉ አንቺ ነው ስራው። ዝክር በሚታዘዝበት ሰዓት ግን ዝክሩን አዘክሪልን ብለው በሚሉበት ሰዓት ከበረከት የምታገኝበት ዝክር ነው የሚሆነው። እና ምን ያረጋሉ? ለምሳሌ አስካለ ማርያም የምትባል እህት ከሆነች አዘክሪልን ብላ ብር የላከችው ከሷ ጋር 7 ሰዎች ክርስትና ስም ትልካለች። አብረው የሚታሰቡ ብቻዋን አይደለም የምታዘክረው። ከሷ ጋር የ6 ሰዎች እና እሷ 7ኛ ሆና 7 ክርስትና ስም ነው ለአንድ ዝክር የሚደረገው። እንግዲህ እኔ እንደማቀው እንደለመድኩትም ጭምር ማለት ነው። ይሄ በሚሆንበት ሰዓት እህቶች ይደውሉሻል፣ ቁጥርሽን ተናገሪያለሽ። አንደኛ ትባረኪበታለሽ በዚህ ነገር ብትቀጥይበት። ሁለተኛ ነገር ደግሞ እቃውን ገዝተሽ የድግሱን ማለት የኬተሪንጉን እቃ ገዝተሽ አንቺ ራስሽ በማከራየት ልትጠቀሚ የምትችይበት ምድል ይመቻቻል ብዬ አስባለሁ። ከበከራየትም ትድኛለሽ። ሙያው ደግሞ የምግብ ሙያ ደግሞ ያው ቅድም ምሳ አብረን የበላ ነው በየአይነቱን ያቀረብሽልን የሚገርም ነው። በጣም የሚጣፍጥ በጣም ለስለስ ያለ ቀልል ያለ ምግብ የማይከብድ ምግብ ነው ያበላሽን። እጅሽ ይባረክ። ጥሩ ነው። ግን የእጅሽ ሙያ መታወቅ ስላለበት ማቴሪያል እጅሽ ላይ ቢኖር እቃ ቦታ የት ታስቀምጫለሽ? አሁንም ተከራይ ነው የምትሆኝ፣ የራስሽ ቤት የለሽም። እቃ መግዛት አለብሽ ብለው ቤተሰቦች ቢያግዙሽ ወይም ደግሞ ይሄን ትምህርት የሚያዳምጡ አንዳንድ ነገሮችን ገዥበት ድስት ምናምን ሳህን የራስሽ ማቴሪያል ይኖርሽ ብሎ 100 ሳህንም 6 ድስትም የተለያዩ ጭልፋዎች መግዣ ብር ብታገኚ የታረጊዋለሽ እቃው? ያው ቅድሚያ የሚያስፈልገው ቤት ነው። ቤት ደግሞ ልግዛ ማለት ከባድ ነው አሁን ባለው ህይወት አይደለም። እኔ ተረድቼ ልገዛ ይቅርና ያለው ባለ ሀብት እንኳን ቤት መግዛት የሚችልበት አቅም አይደለም አሁን ያለንበት የኑሮ ሁኔታ። ግን ምን አለ ለስራ ምቹ የሚሆኑ ቦታዎች ቤቶች ሰፋፊ ቤቶች ሊኖሩ ይችላሉ። እንደ ልክ ኮንዶሚኒየሞች አሉና ኮንዶሚኒየም ቤቶች በረንዳ ያላቸውን ስትከራይ የግል መብራት ስለሆነ በራስ ስለምትሞላው መብራቱን
ውሃን በራስ በግል ስለምትከፍል የ2 አመት ውልም ተፈራርመ ስለሆነ የምትከራየው እንደዛ አይነት ኪራይ ቤት ውስጥ ሆኜ በስሬ ደግሞ ላግዛቸው ለረዳቸው የምችለውን እህቶች አስጠግቼ አብሬያቸው እየኖርኩኝ ለነሱም የሥራ እድል ፈጥሬ ከነሱ ጋር አዛ ቤት ውስጥ አንደኛ ነገር እነሱም የሥራ እድል ተመቻችቶላቸው ከቤት ኪራይም ነፃ ሆነው አብረን ትርፉን አጠራቅመን ቤት ኪራይ እየከፈልን አስራት እያወጣን የቀረውን የሚተርፈውን ደግሞ እየተካፈልን ከነሱ ጋር ስራውን ማስለምጃቸው አብረን እየሰራ ለመኖር ብችል ያ ነገር ቢመቻችልኝ ደስ ይለኛል። አንድ ሙሉ ግቢ ያላቸው አንዳንድ ሰዎች ይደውላሉ ከውጪ አዲስ አበባ ውስጥ እንደዛ ነው ቦታ ላይ ቤት አለኝ በቅናሽ ዋጋ ቤቱን ግቡበትና መምር ልጆችን እዛ አኖርበት ምናምን ብለው ይደውሉልኛል። አሁን አንቺ እዛ ቤት ውስጥ በኃላፊነት ብትገቢ ቤቱንም እንደመጠበቅ ዝክርም ለማዘከር ኬተሪንግ ምግብ ለመስራትም ግቢው ቤቷ መቺ ነው የሚሆነው ብዬ አስባለሁ። አንድ እህት ወደ ቡልቡላ አካባቢ ደውላልኝ ነበር። ቦሌ ቡልቡላ ታውቂዋለሽ አይደል? ወደዛ አካባቢ እና እንደዚህ አይነት ሰፋ ያለ ግቢ ቤት ውስጥ እንትን ብትይ ዝክሩንም እዛው ነዳያንን ጠርተሽ ማብላት ኬተሪንግም ከሆነ ምግቡን አዘጋጅተሽ በመኪና ጭነሽ መውሰድ የምትችይበት እድል ቢመቻችስ? እኔ እሱ ደስ ይለኛል። እንዲህ አይነት እድል ቢመቻችልኝ ደስተኛ ነኝ። ምክንያቱም አሁን ላይ መመርኔ አንተ ጋር ታሪኬን ስላቀረብኩኝ ብዙዎች እንርዳት ይላሉ፣ ግን እኔ የሰው ተረጂ ሆኜ መኖር አልወድም አልፈልግም። እግዚአብሔር አምላክ ያን ሁሉ ነገር ሲያሳልፈኝ አቅም የሚባል ነገር አለ፣ በሽታ የሚባል ነገር አለና ያንን አነሳኝም። ባለችኝ በወጣትነት የእድሜ ሰርቼ ከራሴም አልፎ ቤተሰቦቼን እየደጎንኩኝ ከኔም ደግሞ የባሱትን ደግሞ እየረዳሁኝ በአቅሜ በጉልበቴ ባለኝ ሙያ ሰርቼ ሰውንም እየረዳው ራሴንም ቤተሰቦቼንም እየረዳው እንደውም ለሰው መትረፍን እንጂ ሰው ላይ ሸክሙኝ በየጊዜው ሰው ገንዘብ እየረዳኝ እንድኖር አልፈልግም። ይሄ አቋሜ ነው። ከድሮም ጀምሮ ሰው እንዲረዳኝ የምፈልግ አይነት ሰው አልነበርኩም። አሁን ላይ ግን ያው የሥራውን ይስጠውና ለማኝ ሆኜ ሰዎችን የቤተ ክራይ ጎደለኝ እንደዚህ ማደርግበት አጣው ልጅ ተራበ እያልኩኝ ያስቸገርኳቸው የተለያዩ ነገሮችን እምጠይቃቸው ልጆች አሉና ያንን የሚረዱኝ ሰዎች አሉና በየጊዜው ደግሞ እንደዚህ ሰው ላይ እንደዚህ ከመል እኔ ሰርቼ ተለውጬ ጤና አለኝ እግዚአብሔር ይመስገን። እንደምታየው ወጣት ነኝ፣ ብዙ ነገር መስራት እችላለሁ። ምንም የነሳኝ ነገር የለም እግዚአብሔርና ሰርቼበት ብለወጥ እኔ እጅግ በጣም ደስ ይለኛል። ይሄ ነገር ቢመቻችልኝ እድሉ ቢመቻችልኝ እና ቢቻል ይሄ ቢሆንልኝ ደስ ይለኛል። ለሱስ ምናምን ወይም ሌላ ነገር ሲሆን ብሩ አይጠፋም። እንደዚህ ህይወትን ለመቀየር ቤትን ለማስተዳደር ሲሆን ግን ገንዘቡ እንዴት እንደሚያስቸግር አይሻርለ። በየናይት ክለቡ ብራቸውን የሚበትኑ ዝም ብለው ብራቸውን የሚረጩ ሰዎች አሉ። እንደዚህ አድርገው በጸደቁበት ነበር። ስለዚህ አሁን ሰዎች የራስሽ ማቴሪያል እንዲኖርሽ ገንዘብ ሰጥሽ ማለት ተረጂ ሆንሽ ማለት አይደለም። እንድትለወጪ ለወደፊቱ እንድታድጊ ነው። እስቲ ይሄን እንካ ገንዘብና ስራ ጀምር ብሎ መስጠት ማለት ዳቦ እንካ ብላ ወይም በሳህን እንጀራ ብላ ከማለት ይሻላል። አሳ ከምትሰጠው አሳ እንዴት እንደሚጠመድ አሳየው የሚባል ነገር አለ። ገባሽ? ስለዚህ ማቴሪያል የምትገዥበትን ብር እንዲሰጡሽ እኔ አካውንትሽን በራሴ ፍቃድ ፖስት ባደርገው አግኝቻለሁ። አካውንትሽን ተቀብያለሁ ከሚረዱሽ ሰዎች ማለት ነው። ያንቺ አካውንት መሆኑን ታረጋግጭልኛለሽ። ግን ይሄን አካውንትሽን ፖስት ባደርገው ሰዎች እንዲያግዙሽ እንዲረዱሽ ከነስምሽ ባወጣው ቀር ይልሻል? አይለኝም መመር ደስ ይለኛል። ምክንያቱም ያው ይሄ ድል ቢመቻችልኝ ብዬ የምመኝ ሰው ስለሆንኩኝ እንዲረዱሽ ነው። የሚረዱሽ ግን በስራ እንድትለወጪ ነው። ተረጂ ሆነሽ ለማኝ ሆነሽ አይደለም። ትክክል። ሙያሽን ስላየሁት ነው እንደዚህ። አዎ ይገባኛል። እኔም እኮ ያን እንዲያደርጉልኝ ብዙ ልጆች ጠይቀውኝ አካውንቴን ተቀበሉኝ። በመጨረሻ ብሎክ የሚያደርጉኝ በስተው እንጂ እናስጀመረሽ በቃ ምን ያህል ብር ይፈጃል እንደ እርጥብ እንኳን ለመስራት ተብሎ የማቴሪያል እቃ ወጪ ቦታ ኪራይ ጋር ተደማምሮ ቢያንስ የ3 ወር ቦታ ኪራይ ጋር ተደማምሮ ወደ 78000 ብር መጥቶ አንዲት ልጅ ለስልክልኝ አካውንቴ ተቀበለኝ። ከዛ በኋላ ብሎክ አደረገችኝ። እልክልሻለሁ በላይ ማለት ነው። ደምሪ ውስጥ ያው ስንት ያስፈልጋል? እቃ ገበያ ላይ ወጥቼ ስላላየሁኝ ስንት እንደሆነ አላውቅም። እስከ ስንት ይወራል እንደው አጠቃላይ? ቢያንስ መሶብ ብቻ አንድ መሶብ ብቻ 2500 ብር ነው የሚሰራው። በትንሹ ወደ 6 መሶብ ሊኖርኝ ይገባል። ምክንያቱም አይታወቅም ስንት ሰው ሊያዝ እንደሚችል እና ያለኝ መሶብ ይሄ ብቻ ነው ያለኝ ብዬ ከማለት ቢያንስ አንድ 5-6 መሶቦች ቢኖሩኝ እኔ ደግሞ አይነትም መሰራው ብዙን ጊዜ
እንደ ጀማሪነቴ 4 5 6 አይነት አይደለም 10 አይነት 12 አይነት እንምሰራው በየአይነት ማለት ነው የጾም ከሆነ እንደዛ ስለሆነ ድስቶችም እንዲሁ በየደረጃቸው 12 ድስቶች ናቸው የሚያስፈልጉት በትንሹ ያው ወደ ፍስጉ ሲመጣ ደግሞ እንትን 2 ወይ 3 ድስት ስለሆነ የሚያስፈልገው ወይ 4 ድስት ስለሆነ አጠቃላይ ያንኑ አገናኝቶ መጠቀም ነው ጭልፋን በዛው ልክ 12 ጭልፋ ነው የሚያስፈልገው ለሁሉም የተለያየ አንዳንድ ስለሚሆን ሳህኖች አሉ ቢያንስ 100 ነዲያን ከሆነ የሚመገበው 100 ሳህን ነው የሚያስፈልገው ወይ አንዱ በልቶ እንዲስኪነሳ አይጠበቅም ያንዱ ሳህን ዋጋ ስንት እንደሆነ አላቅም አሁን ገበያ ላይ እሺ ኬተሪንግ በደንብ መስራት መደራጀት እስክትቺ ድረስ ትልቅ ሆቴል ያላቸው ይሄን ትምህርት የሚያዳምጡ ወንድሞች እህቶች እናቶች አባቶች ይኖራሉ ባለሀብቶች በጣም ጨዋ የተመሰገነ ህይወት የሚኖሩ ማለት ነው ቢጠሩሽ በሼፍነት ወይም በዚህ በምግብ ዝግጅት ብቁ ነኝ ብለሽ ታስቢያለሽ ያው ለመቀጠርም ብዙን ጊዜ ሄጄ ያው ከሰራዋቸው ስራ አንፃር አሳይቼ ረዳት ሼፍነት ለመቀጠር ሄጄ ይሄ ኮንዶማንቺ ዋና ሼፍነት የሚያስቀጥርሽ ሙያ ነው ያለሽ ብለውኝ በደሞዝና በቦታ ርቀት ባለ መግባባት ስራውን ሳልቀጠር ቀርቻለሁ ምክንያቱም እኔ ምኖሮ 72 ነው ስራ ማገኘው ወደ መገናኛ ወይ 22 ከዛ አለፍ ብሎ ምናምን ነውና 6000 5000 የሚሉት ደሞዝ እና ሼፍ ሆነሽ አይ ረዳት ሼፍ ዋና ሼፍ እስከ 10000 ብር ነው ዋና ሼፍ ላይ ጊዜው ስላለን በረዳትነት ተገበያለሽ እሱ ከሌለ ዋና ሼፍነትን ተሸፈኛለሽ ነበር የሚሉኝ ነበርና ኢትዮጵያ ውስጥ ግን ሼፍነት በጣም ካሽ ነው ማለት ነው ዋጋው እንትኑ ደሞዝ እንደዛ አሉኝ እሱንም ለማድረግ ደግሞ የግዴታ ወረቀት ያስፈልጋል ምክንያቱም የምግብና ምን ቁጥጥር ሲመጣ የተማርሽበትን ሰርቲፊኬት ስለሚፈልግ አሉኝ በዛ ምክንያት ነው ሆቴሎች ላይ መከታተል ያልቻልኩት ያንን ሰርቲፊኬት ስለሌለኝ ፎርጂድ ማሰራት ይቻል ነበር ግን ያንን ደግሞ አቅሙም የለኝም የዛን ያሉ ሸት ውስጥ መግባት አልፈለኩኝም ቆራቢ ሰው እንደዚህ ነገር ውስጥ አይገባም ግን ደግሞ ቤት ለውጣሽ የተቀጠርሽበት ሆቴል አካባቢ ቤት መከራየትስ ቢባለው ነገር ሊታወርሽ ለምን ውጥት ግብት አይነት ነገር ነው ትራንስፖርትም አታወጪም ድካም የሚቀንስልሻል በፈለግሽው ሰዓት ቤትሽ ትገበያለሽ ብዙ ጊዜ እኔ የምደግፈው እኔም ድሮ የዛሬ ስንት አመት 10 አመት ምናምን ስራ መንበርኩበት ሰዓት ከመሰራበት ስራ ቦታ ቤቴ ቅርብ እንዲሆን ነበር የምፈልገው እንደዛ ነበር መከራየው የነበረው በጣም ትራንስፖርት ይቀንሳል ጉልበት ይቀንሳል ረፍት ይኖራልና ይሄን እንዴት ታያለሽ ችግሩ እንደሚገኝ ስለማቅ ነው እንደሚደውሉልሽ ስለማቅ ነው ይገኛል ችግሩ ግን አሁን የልጄ ትምህርት ነው እኔ አሁን ያለሁበት ሰፈር ላይ ነው ትምህርት የጀመረው ልጄና እዛ አካባቢ እነሱ ያሉበት ስራ ቦታ ላይ ቀረብ ብዬ ልከራይ ብል አንደኛ ቤት ይወደዳል የመኖሪያ ቤት እዚህ ያለው ሰሚት 72 ነው እዚህ 72 ላይ ያለው ሆቴሎች አብዛኛው ሆቴል ያው ስጋ ቤት ነው ያለው እነሱ ቢቀጥሩኝ እዚሁ 72 ላይ ቢሆን ደስ ይለኛል ያው የሚከፍሉኝ ደሞዝ ከቤት ክራይ ጋር የተመቻቸ መሆን አለበት ከቤት ክራይ አልፎ ተርፎ ለልጅ የሆነ ነገር መግዛት የምችልበት ነገር መሆን አለበት ምክንያቱም የቤት ክራይ 8000 9000 ብር እየከፈልኩኝ የሚከፍሉኝ ደሞዝ ደግሞ 5 እና 6000 ብር ሆኖ ጧት ለሊት 12 ሰዓት ከመሆኑ በፊት ስራ ገብቼ ማታ ደግሞ 3 ሰዓት ነው ዘግተው የሚወጡትና ማታ 3 ሰዓት ላይ 4 ሰዓት ላይ ዘግቼ ደግሞ ስመጣ ያቺን 6000 እና 5000 ወይ 7000 ብር ይዤ በመጣ ቤት አንደኛ ለልጅ ምግብ መግዣ የለኝም ኑሮ ውድ ነው ቀለብ የተወደደ ነው ሁለተኛ ቤት ክራዩን አይመጥንም ማገኘው ደግሞ ትርፍ ሰዓት ኑሮኝ ደግሞ በትርፍ ሰዓቴ ሌላ ስራ መስራት አልችልም መቆርበት አይነት መንገድ የለም እነዛ አይነት ነገሮችን ይዘጋጋብኛል እና ለዚህ ነው መቀጠር ማትፈልጊ ተቀጥሮ ለመስራት እነዚህ ያህል ቻሌንጆች ስለሚያስከፍሉ የምትቀጠርበት ደሞዝና ደግሞ የምትኖርበት ቤት ዋጋም ስለማይመጣጠን የግልን እንደመስራት የመሰለ ነገር የለም አውቄ ነው ሐሳብ ያነሳሁት ተቀጥራም እኮ መስራት ትችላለች የሚል ሐሳብ ያለባቸው ሰዎች ይኖራሉና ሁሉም አይነት ሰዎች ይደውላሉ አንቺ ጋር ስልክ ቁጥሯን ከስር እንደምትመለከቱት ከና አካውንቷ ከነስሟ አለ ማገዝ መርዳት የምትችሉ ሰዎች ብታገዟት እኔ ሐሳቡን ያመጣሁት ብታገዝ ብረዳ ደስ ይለኛል ያለችው የመስራት ፍላጎት ስላላት የመለወጥ ፍላጎት ስላላት እንጂ ቀድማ ተናግራለች እኔ ሁልጊዜ ተረጂ ለማይ መሆን አልፈልግም ብላለች ግን ደግሞ ከእንደዛ አይነት ኃጢያት ውስጥ ከእንደዛ አይነት ህይወት ውስጥ ወጣ ዛሬ ላይ ይሄን ኢንተርቪው እንድናቀርብ ምክንያት የሆነን ያሳለፈችው ህይወት ሳይሆን የተለወጠችበት መንገድ ነው የክርስቶስ ስጋና ደም ወይም ደግሞ የመጣራቷ ሁኔታ ነው ኢንተርቪው እንድትደረግ ያረጋት
እንጂ ብትቀጥል ኖሮ በዛ በኃጢያቷ የምትበላው ማታጣም ማሳደጊያ ማታጣም መቃሚያም መጠጫም ማታጣም የሚገርመው ነገር ልክ ጨዋ ስትሆኑ ከሱስ ወጣችሁ የእግዚአብሔር መንገድ ስትከተሉ አንደኛ በአቋራጭ የምታገኙት ነገር ትተውታላችሁ ኃጢያት ነው በሌብነት የትም ፍጮ ዱቄቱን አምጮ የሚባል ነገር አለ ፈርቅ እያያዛችሁ የምትቀበሉት ሁሉ ነገር ኃጢያት ይሆንና ጨዋ ሆናችሁ ክርስቲያን ሆናችሁ መኖር አትችሉም እዚህ ምድር ላይ በቃ መንፈሳዊ ህይወታችሁን በአግባቡ ለመኖር ትቸገራላችሁ ግን ደስ የሚለው በረከት ይሄ ነው እየተቸገሩ እግዚአብሔርን ማምለክ ንጹህ የሆነ ገንዘብ ብቻ እጄ ላይ ይምጣ ብሎ መወሰን ተርቦ ተጠምቶ ወደ ቤት ማታ ገብቶ ትንሽ ያለችዋን ተቋርሶ ቃሪያም ሽንኩርትም ቲማቲምም ከተፍ አድርጎ በልቶ አንጀትን አሰር አድርጎ ተኝቶ ጧት ተነስቶ ደግሞ ቤተክርስቲያን ተሳልሞ ሰላም ያውከ ሰላም አሳድረኝ ብሎ መታየትን የመሰለ ታማኝነት የለም በትንሹ የታመነ በብዙ ዋጋ ያገኛል ይላል ስለዚህ እህታችን መልካም ትዳር እንደሚገጥማት ተስፋ አደርጋለሁ መልካም ስራ እንደሚገጥምሽ ጥሩ ጎረቤት ምናልባትም ቤተሰቦች ኖረዋቸው ብቸኛ የሆኑ አሁን ብዙ ጊዜ ይደውሉልኛል እናቶች እኔ እናቴ ብቻዋን ነው የምትኖረው አዲስ አበባ እዚህ ሰፈር ውስጥ ከሷ ጋር መኖር ትችላለች እሷ ጋር ወሰድልኝ በዛውም ታጫውትልኛለች ከእናቴ ጋር ግቢውም ደግሞ እንደዚህ ለማድረግ ምቹ ነው ተሰግዳለች ትጸልያለች እናቴንም ወህቴንም ትቀይርልኛለች ቤተሰቦቼን ታስተካክልልኛለች ብለው ይደውላሉ ብዙ ሰዎች እና እንዲህ አይነት እድልም ሊመጣ ስለሚችል በተለያየ አይነት መንገድ ማለት ነው የሚመጣውን ነገር እግዚአብሔር ያስፈልሽ በመጣው እድል ውስጥ ተለውጠሽና ከፍተኛ ደረጃ ላይ ደርሰሽ እንደማይሽ ተስፋ አደርጋለሁ ኬተሪንግ መስራት ብቻ ሳይሆን በጣም ብዙ የኬተሪንግ ብራንች እንደሚኖርሽ ተስፋ አደርጋለሁ ምክንያቱም ሙያሽን አይቼዋለሁ ያው ካሜራማኑ የሥራ ባልደረባችንም ጦም ጊዜ ወንድማችን ልዑል የነሆ ሚዲያ አቤቷ ሄደን ምሳ በልተን የመጣ ነው አይደል እና ምግቧ እንዴት ጣፋጭ እንደሆነ አይታችኋል ስለዚህ እጅግ በጣም ጣት የሚያስቆረጥም ያውም የጾም ምግብ አስቡት በፍስጉ ደግሞ እንመጣለን በጓን ድራሿ እናጠፋታለን እንመጣና በትንትን እናረጋትና ከዛ ለሆቴል በዱለት መድብሽ ታስቀምጫትና ቀርጫ እናረጋታለን እና በጣም አመሰግናለሁ የቀረ ነገር ካለ ጨርሽልን እስቲ ቀረምለው ነገርም ቢኖር እሺ ያው ስሜ የሰኑ ነው ሰኑ ከተሪንግ አገልግልና ኩኪስ ቤት ጣፋጭ ከተሪንግ ነውና እንደዛ ነው እንትን ያሰራሁት ማስታወቂያ ያሰራሁት ስልክ ቁጥሬ 0985 91 89 96 ነው ከስር የምታዩት በራሷ አንደበት እንድትሰሙት ፈልጌ ነው የራሷ ቁጥር ስለሆነ ነው ብናገዛት ደስ ይለኛል አንደኛ ከሌላ እምነት የመጣች ልጅ ሆና 2 አመት ሆኗታል ኦርቶዶክስን በማየትም በማወቅም ቅዱስ ቁርባኑን በመቀበልና እንትን ብርቅ ነው አሁን ለሷ ክርስቶስ በጣም ብርቅ ነው ስጋው ደሙን ተቀብላ አልጠገበችም ማለት የሚጠገብ ምናምን ሆኖ ሳይሆን ወይም ደግሞ በቃኝ ምንለው ነገር ሆኖ ሳይሆን ለሃይማኖታችን ብርቅ ናት አዲስ ናት እግዚአብሔር በጥበቡ ለቤተ ክርስቲያናችን ጠራት እኛ የእስልምናንም የሌሎች እምነቶችን እናከብራለን ግን ደግሞ ወደ ኦርቶዶክስ መጣለች ስጋው ደሙን እየተቀበለች ከልጇ ጋር ያጣጣመች እየቆረበች መኖር የምትችልበትን ህይወት ነው ስለምትመርጥ ነው የተቸገረችው እንጂ ስጋው ደሙ የሚባል ነገር ባይኖር ዝም ብላ ማተብ አስራ ብቻ የምን ጾም ጸሎት ነው ማን ብትል ኖሮ ይሄኔ እዚህም ላትመጣ ትችላለች ስለዚህ ጧት ተነሳ ኪዳን ለማድረስ ማታ ሰርክ ጉባኤ ለመሄድ ለማስቀደስ እግዚአብሔርን ቶሎ ለማምለክ ቅዱስ ቁርባን ተቀብላ በሰንበት ቀን ልጇንም እንዲቀበል አድርጋ ለመምጣት እንዲመቻት ሆና መኖር ስለምትፈልግ ነው ስራውም በዚህ ልክ እንድታግዟት የተፈለገው እና አግዛት እርዳት ብላችሁ ከምትልኩልኝ ገንዘብ ውስጥ እኔ የራሴን እሰጣታለሁ የኔ አይደለም እናንተ ከምትልኩልኝ ከዛ ደግሞ የራሴን ጨምሬበት አጠቃላይ 10,000 ብር ከራሴ አካውንትሽ ላይ አስገባለሁ አሁን 5,000 ብር ከኔ 5,000 ብር ደግሞ ከህዝቡ አግዝ ስጥ ብለው ከሚሰጡ ይላይ ማለት ነው ከዛ ሰው ይቀጥላል ሳንሰጥ መቼም ስጡ አይባልም አይደል እሺ አካውንቱ 1063 46 44 303 ነው ይሄንን ቁጥር እሷ እንድትናገሩ የፈለኩት እዛ ይጻፍኩት የሷ መሆኑን እንድታውቁ ነው በራሷ አንደበት እንዲነገር የፈለኩት አቢሲኒያ አካውንት ያላችሁ በንግድ ባንክ በኩል አዘር ባንክ ብላችሁ ማስገባት ትችላላችሁ በጣም ነው ማመሰግነው እግዚአብሔር ያክብርልን የቀረ ነገር ካለ ንገሪ
እሺ የአካውንቴ ስም ያው በእስልምናው ነው የሚወጣውና ሌላ አህመድ ነው የሚለው ሌላ አህመድ መሆኑን ስታውቁ እንዳትደናገሩ ሰኑ ብያውን የቀየርኩትን ስም ስትሰሙ ማለት ነውና ከተሪንግ ላይ ያለው ስምና አካውንት ላይ ያለው ስም ይለያያል ብላችሁ ሌላ ሐሳብ ውስጥ እንትን እንዳትሉ ነው የአካውንቴ ስም ያው ሌላ አህመድ ነው የነገርኳችሁም ስልክ ቁጥር ቴሌብር አለው ቴሌብሩን መጠቀም ትችላላችሁ ሌላው ቀረምለው ነገር መመር በስተመጨረሻ ለተማሪዎች ነው እኔ በተናገርኳቸው ንግግሮች ውስጥ የተቀየሙ አንዳንድ ሙስሊም እህትና ወንድሞች አሉ ኮሜንት ላይ ያነበብኩትና የተናገረችው ነገር ሙሉ ለሙሉ ሐሰት ነው መጀመሪያ መርምር እንወዳለንና ከብራለን ብለዋልና ያንተ ሚዲያ ተጽዕኖ እንዲፈጠርበት ስለማልፈልግ ነው ብዙ ነገሮችን ያልተናገርኩት እንጂ እያንዳንዱ ነገር አቀዋለሁ ሐሰት ነው ተብሎ የተባለው ነገር እንደማስረጃው ባቀርብ ደግሞ አንተን ጥላቻ ያድርባቸዋል ሰዎች ያ እንዲሆን አልፈልግም ነገር ግን መርመር ያሉ እያንዳንዱ ሁሉም የተናገርኩት በእስልምና ውስጥ ያለው ነገር እስልምናን አይወክልም የተናገረችው ነገር እስልምናን አይወክልም ሙሸቷን ነው የተባለ ነገር አለና ሁሉ ነገር አሁን በማስረጃ በቪዲዮ ባሳየ ሌላ የሃይማኖት ውዝግብ ነው የሚፈጥረው ስለዚህ መመር ይሄ ነገር እኔ ከደረሰብኝ አንፃር እንደ ምስክርነት አወጣሁት እንጂ ሃይማኖቱን እንድንጠላ ወይ ደግሞ እኔም ጠልቼው አይደለም አከብራለሁ ሃይማኖታችሁን አምናችሁትና ወዳችሁ የምትኖሩበት ሃይማኖት እስከሆነ ድረስ እኔንም ሃይማኖት እንድታከብሩት ስለመፈለግ የሰውን ሃይማኖትና የሰውን ማንነት ስናከብር ነው የራሳችን የሚከበረውና እኔም ያለውበት አመኝት የመጣው የተቀበልኩት ሃይማኖት እንዲሰደብ እንዲነካ በቃ ማንንም ሰው እንዲነካው ስለማልፈልግ የእናንተን ሃይማኖት አከብራለሁ አንቀው አልሰድበውም ነገር ግን እያንዳንዱ ነገር የሆነው በባዕድ አምልኮ በትክክል የሆነው ነገር በሙሉ እስልምና ሙስሊም የሆነው ሁሉ ባዕድ አምልኮ አለበት ባዕድ አምልኮ ሃይማኖት ነው አይደለም ያልኩት ነገር ግን ሃይማኖት ውስጥ አለ ክርስቲያን ሆኖ እንዳለ ሁሉ ማለት ነው ሌላው ስለ መቤታችን ስለ ቅድስት ድንግል ማርያም ያወራውበት ፓርት ነው ይሄን ነገር አንድ ነገር ላስርግጬ የምነግራችሁ ነገር ቁርአን ውስጥ ያለች መርየምና ክርስትና ውስጥ ያለች መቤታችን ቅድስት ድንግል ማርያም አንድ አይደለም ይሄ ልብ አርጋችሁ ያዙልኝ እዛ ጋር ያለችው ማርያምና እዚህ ያለችው ማርያም አንድ ስላልሆኑ ማንንም ሰው መቤታችን ቅድስት ድንግል ማርያምን በዚህ ልክ እንትን እንዲል አልፈልግም እስልምና ውስጥ ያለችው ማርያም ደግሞ ከኦርቶዶክስ ጋር እንዲያገናኝ አልፈልግም ይሄን በልባችሁ ያዙት ሌላውን ነገር ደግሞ ቀረብ ብላችሁ ሐዲሱንም ሳይ አልቡኻሪ የጻፉትንም ሁሉንም ነገር እያንዳንዱ ነገር አለ እኔ እያንዳንዱ ምዕራፍ ጠቅሼ ብናገር ሌላ ሃይማኖት ማውራት ስለሚሆንብኝ ይሄ ደግሞ በመምህር ዩቲዩብ ላይ እንዲፈጠም እንዲሆን ስለማልፈልግ ነውና ከሳሂህ አልቡኻሪ ጀምሮ ያለውን ሐዲስ በጠቅላላ እዩት አገላብጡት ጊዜ ወስዳችሁ አንብቡት ቁርአኑን ብቻ አይደለም ለከኛ መጽሐፍ ቅዱስና መበት ተረጓሚውን እንደምንፈልገው ሁሉ ያው የሰሃባዎችን የዑለማዎችን መጽሐፎች ደግሞ እናንተ ማገላብጡ መምህራኖቻችሁ ያልተስማሙበት ነገር ነው የማርያም ከገብርኤል ጋር ያለው ነገር ምክንያቱም ገብርኤል ለማርያም ልጅ ሰጠ ተብሎ የሚታመን ከሆነ ምክንያቱም ገብርኤል አማላጅ ነው ተብሎ በእስልምና ውስጥ ሊመለክ ሊወደድ ነው ስለዚህ አላህ ላይ ሽርክ ፈጥረናል የሚል ነገር ይነሳል በሚል ሁለት ሼኮች መሃል ክርክር ሲነሳ ሰምቻለሁና ይሄ ነገር ስላለ እኔ መሳደብ አልፈልግም እወዳቸዋለሁ አከብራቸዋለሁ ኖሬበታለሁ አድጌበታለሁ አሁንም የቤተሰቦች ሃይማኖት ነው እግዚአብሔር አምላክ ለእናንተም እውነቱን ይግለጥላችሁ ላለው ሌላ ምንም የምለው ነገር የለም ግን መምህር በስተመጨረሻ አንድ ነገር ምንድነው የምለው ኃጢያትን ተለማምደናል እና እግዚአብሔር ፍቅር ነው የእግዚአብሔርን ፍቅር በማየት ካለችሁበት ኃጢያት ወጣችሁ እንዴት ነው ሱሪ የምተው እንዴት ነው ጥፍሬን የምተው እንዴት ነው መቀባባው ነገር የምተው ይሄን ካልተው ከእግዚአብሔር አይቀበለኝም ብላችሁ ከእግዚአብሔር ጋር እንትርክ ሳትገቡ ይሄን ሳላድርግ እንዴት ነው እንዲምሆነው ብላችሁ ራሳችሁን ዝቅሳት ራሳችሁን ለመሸወር ሳትሞክሩ ከነማንነታችሁ ወደ ቤተክርስቲያን ቀረቡ ከኃጢያት ውጡ በቃ እዚሽ ምድር ላይ ሁሉም ነገር አላፊ ጠፊ ነው በስተመጨረሻ ምን ሄደ ወደ አምላካችን እስከሆነ ድረስ የዚህ ምድር አንጻባራቂ ነገር አይሸውዳችሁ ፍቅር የሆነ አምላካችሁን ክዳችሁ የማይሆን ነገር አታድርጉ በእግዚአብሔር ላይ አትዘባበቱበት እውነት ለመናገር እኔ አሁንም ቢሆን የክርስቶስን ፍቅር እንዲህ ነው በየተናገሬ መግለጽ አልችልም ግን በኔ ህይወት ውስጥ የተከናወነው ነገር በሁላችሁም ይከናወናል አመሰግናለሁ መምህር ላ ሚለውን እነሱ እንደሚመሰክሩት መሐመድ ረሱላህ እንደሚሉት
ብለሽ እንደነበረ ሁሉ አሁን ደግሞ ኢየሱስ ክርስቶስ አምላክ እንደሆነ በራስሽ አንደበት መስክሪ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳኝ ፈጣሪ ሰማይና ምድርን የፈጠረ ሁሉን አዋቂ ሁሉን ቻይ መሐሪና ቸር ፍቅር የሆነ አምላክ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ከጌታም የጌቶች ጌታ የንጉሶች ንጉስ ነውና እመኑት ተቀበሉት። ክርስቶስ ብርሃን ነው። ወደ ብርሃኑ እንውላለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልን። ኢየሱስ ጌታ ነው ብለን ስንመሰክር የሚያምርብን እኛ ኦርቶዶክሶች ነን ብየምለው ቅዱስ ቁርባኑን ስለምንወስድ ኢየሱስ ክርስቶስ ጌታ መሆኑን በተግባር ምን መሰክርበት አንዱ መንገድ ያ ስለሆነ ነውና አዎ ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው። ኢየሱስ ጌታ ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እህታችንን በዚህ ልክ ያቀረብኳት ከሷ ህይወት እንድትማሩም ጭምር ስለሆነ ሁላችሁም እንዲህ አይነት ታሪክ አለኝ ማስተላለፍ እንፈልገው ምስክርነት መልእክት የህይወት ልምድ ገበናዎቼ በሙሉ ሰው ያስተምራል ብላችሁ የምታስቡ ካለ ኑና መልእክታችሁን አስተላልፉ። ሰላም ሁኑ።